فلما قضى موسى الأجل وسار بأهله آنس من جانب الطور نارا قال لأهلهم كثوا إني آنست نارا لعلي آتيكم منها بخبر أو جذوة من النار لعلكم تصطلون فلما أتاها نودي من شاطئ الوادي الأيمن في البقعة المباركة من الشجرة أي يا موسى إني أنا الله رب العالمين وأن ألق عصاك فلما رآها تهتز كأنها جان ولا مدبرا ولم يعقب يا موسى أقبل ولا تخف إنك من الآمنين أسلك يدك في جيبك تخرج بيضاء من غير سوء واضمم إليك جناحك من الرهب فذلك برهانان من ربك إلى فرعون وملئه إنهم كانوا قوما فاسقين قال رب إني قتلت منهم نفسا فأخاف أن يقتلون وأخي هارون هو أفصح مني لسانا فأرسله معي يرد أن يصدقني إني أخاف أن يكذبون قال سنشد عضدك بأخيك ونجعل لكما سلطانا فلا يصلون إليكما بآياتنا أنتما ومن اتبعكما الغالبون فلما جاءهم موسى بآياتنا بينات قالوا ما هذا إلا سحر مفترى وما سمعنا بهذا في آبائنا الأولين وقال موسى ربي أعلم بمن جاء بالهدى من عنده ومن تكون له عاقبة الدار إنه لا يفلح الظالمون وقال فرعون يا أيها الملأ ما علمت لكم من إله غيري فأوقد لي يا هامان على الطين فاجعل لي صرحا لعلي أطلع إلى إله موسى وإني لأظنه من الكاذبين واستكبر هو وجنوده في الأرض بغير الحق وظنوا أنهم إلينا لا يرجعون فأخذناه وجنوده فنبذناهم في اليم فانظر كيف كان عاقبة الظالمين وجعلناهم أئمة يدعون إلى النار ويوم القيامة لا ينصرون وأتبعناهم في هذه الدنيا لعنة ويوم القيامة هم من المقبوحين. السلام عليكم ورحمة الله وبركاته.
الحمد لله الذي أرسل رسله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا والصلاة والسلام على نبينا محمد القائل نحن أولى بموسى وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم اللقاء أما بعد يالة أهود محرم أسراء عند شيارات متو 39 የተለያዩ ነጥቦችን የምንዳስስበት ፕሮግራም ሲሆን ዛሬ በአላህ ፈቃድ ትናንትና የጀመርነውን የነብዩላህ ሙሳና የፍርዓውንን ታሪክ ክፍል 2 እና የመጨረሻውን የምናይበት ትምህርት ነው የሚሆነው። ነብዩላህ ሙሳ የትና ምን አይነት ወቅት ላይ እንደተወለዱ በምን መልኩ እንዳደጉ ካደጉ በኋላም የተለያዩ ነገሮች ገጥመዋቸው ከሀገር እንደተሰደዱ መድየን የሚባል ሀገር ላይም ለ8 ወይም ለ9 ዓመት ሰራተኛ ሆነው ሲያገለግሉ ቆይተው መጨረሻ ላይ ቤተሰባቸውን ይዘው ወደ ግብጽ ሀገር መመለስ እንደጀመሩ አይተናል። በምን መልኩ ተመለሱ፣ ሲመለሱ መሃል ላይ ምን ገጠማቸው፣ ከዛ በኋላ የሙሳና የፍርዓውን ታሪክ ምን ይመስላል ዛሬ ያጠር ባለ መልኩ የምናየው ይሆናል። የነብዩላህ ሙሳ ታሪክ ከሌሎች ነቢያት ታሪክ ይልቅ ሰፋ ባለ መልኩ ቁርአን ላይ ተዳስሷል። ነብዩላህ ሙሳ ከፍርዓውን ጋር ብቻ ሳይሆን ታሪካቸው በተለያየ መልኩ ተነስቶ መዳሰስ የሚያስፈልገው ሰፋ ያለ አስተማሪ ታሪክ ነው። ነብዩላህ ሙሳ ከአላህ ወልይ ወይም ከአላህ ነቢይ ከኸድር ጋር የነበራቸው ታሪክ ምን ይመስል እንደነበረ፣ ነብዩላህ ሙሳ ከህዝባቸው ከበኒ እስራኤሎች ጋር ፍርዓውን ከጠፋ በኋላም ይሁን ከመጥፋቱ በፊት የነበራቸው ሁኔታ ምን ይመስል ነበረ፣ ነብዩላህ ሙሳ ከወንድማቸው ከሃሩን ጋር የነበራቸው ታሪክ ለብቻው መዳሰስ የሚያስፈልገው ነው። ኢላ ገይሪ ዛሊክ እነማ በዚህ ርዕስ የምንዳሰሰው እጅግ በጣም አጠር ባለ መልኩ ነብዩላህ ሙሳን በተመለከተ ከፍርዓውንና ከዳዕዋቸው ጋር ተያያዥ የሆኑ እጅግ በጣም ውስን ነጥቦችን ነው የምንዳሰው። ሙሳ አለይሂ ሰላም በእጃቸው ነፍስ በመጥፋቱ ምክንያት ግብጽን ትተው ከፍርዓውንና ከአጋዦቹ በመሸሽ ሀገር ጥለው ወጥተዋል። ፈርተው ተሰደዋል። ነፍስ በማጥፋታቸውም ተቆጭተዋል። ምንም እንኳ ነፍስ ቢያጠፉም የጥፋተኝነት ስሜት ቢሰማቸውም ረቢ እግፊር ሊ ጌታዬ ሆይ ማረኝ ብላ ፈርተው የተሰደዱ ሳለ ጉዞ ላይ ሆነውም በራባቸው በተቸገሩ ጊዜ ያ ረብ ካንተ ርዝቅ እንፈልጋለሁ ብለው ዱዓ አድርገዋል። ከዚህም ምንም እንኳ ወንጀለኛ ብንሆን አላህን ተባረከ ወተዓላ ከመለመን ምህረት ከመጠየቅ ወደ ኋላ ማለት እንደሌለብን እንረዳለን። ወንጀሉን ፈልገው ስላላደረጉትና ከአላህም ቅርብ ሰው ስለነበሩ አላህ ወዲያው ምሯቸዋል። ፈገፈረ ለሁ ብሎናል ቁርአኑ ላይ። ስናጠፋ ፈጥነን ስንመለስ አላህ ተባረከ ወተዓላ ምህረቱን ይለግሰናል። እንደዚሁ የሰው ልጅ ተፈጥሯዊ ፍርሃቻ ውስጡ ላይ ስላለ አይወቀስም። ለምን ሸሸህ ብሎ አላህ ተባረከ ወተዓላ አልወቀሳቸውም። ተፈጥሯዊ ፍርሃት አያስወቅስም። ሸሽተው በሄዱበት ደግሞ አላህ ተባረከ ወተዓላ ሷሊህ የሆነችን የሷሊህ ሰው ልጅ የሆነችን ምናልባትም የነብዩላህ ሹዐይብን ልጅ እንዲያገቡ አላህ አድርጓቸዋል። አንዳንድ ነገር ልንጠላው እንችላለን፣ ውስጡ ላይ ብዙ መልካም ነገሮች ሊኖሩ ይችላሉ። ሙሳ አለይሂ ሰላም የመድየን ቆይታቸውን ጨርሰው ወደ ግብጽ ጉዞ ጀመረዋል። ወደ ግብጽ ሲመለሱ የነበረውን ሁኔታ አላህ ተባረከ ወተዓላ ቁርአኑ ላይ እንዲህ ሲል ነግሮናል። ፈለማ ቀዷ ሙሳ አልአጀለ ወሳረ ቢአህሊሂ አነሰ ሚን ጃኒብ ጡሪ ናራ። ሙሳ አለይሂ ሰላም የሥራ ውላቸውን ሲያጠናቅቁና ጊዜው ሲያበቃ ቤተሰባቸውን ይዘው ወደ ግብጽ ጉዞ ጀመሩ። እየሄዱ ሳለም ምሽት ላይ እሳትን ተመለከቱ። ለቤተሰባቸው እዚህ ጋር ጠብቁኝ፣ ምናልባት እሳቱ ካለበት አካባቢ ላይ ቀጥተኛውን መንገድ የሚያሳየኝን ሰው ላገኝ እችላለሁ፣ እንደዚሁ ደግሞ ብርድ የምንከላከልበት ስንጓዝም ብርሃን የሚሆነን ችቦ ወይም እሳትም ይዤ እመጣለሁ ብለው ሙሳ አለይሂ ሰላም ወደ እሳቱ ሄዱ። እዛ ሲደርሱ የጠበቁትን ሳይሆን ያልጠበቁትን ያገኙት።
فلما أتاها نودي من شاطئ الوادي الأيمن في البقعة المباركة من الشجرة أن يا موسى ወደ እሳቱ ሲጠጉ የተቀደሰው ስፍራ ላይ ተጠሩ ሙሳ أن يا موسى أنت موسى ሆይ إني أنا الله رب العالمين እኔ አላህ ነኝ የዓለማቱ ጌታ ብሎ አላህ ተባረከ ወተዓላ ጠራቸው። ሙሳ አለይሂ ሰላም ለረጅም ዓመታት ከራሳቸው ጋር የቆየችውን ዱላ ይዘዋት ነበር የሚጓዙትና ወአን አልቂ ዓሳከ አላቸው አላህ ተባረከ ወተዓላ የያዝከውን በትር ጣለው ብሎ አዘዛቸው። በታዘዙት መሰረትም በትሩን ጣሉት። فلما رآها تهتز كأنها جان ولا مدبرا ولم يعقب ሙሳ አለይሂ ሰላም ለስንት ዓመታት ከራሳቸው ጋር የቆየውን ዱላ ጣል በተባሉት መሰረት ጥለውት ወዲያውኑ ግን ወደ እባብ ተቀይሮ በፍጥነት ሲንቀሳቀስ ሲያዩት ሙሳ ፈሩ። ፊታቸውን አዙረውም ሸሹ። ወለም يعقب ዞር ብለው እንኳ ተመልሰው አላዩ። አላህ ድጋሜ ጠራቸው። ያ ሙሳ أقبل ولا تخف إنك من الآمنين ሙሳ ሆይ ተመልሰህና አትፍራ አንተ ሰላም ከተሰጣቸው ሊሰጉ ሊፈሩ ከማይገባቸው ሰዎች ነህ አላቸው አላህ ተባረከ ወተዓላ። በዚህም ሙሳ አለይሂ ሰላም የአላህ ተባረከ ወተዓላ ነብይ ሆኑ። ትልቅ የሆነ ጸጋንም አላህ ሰጣቸው ተባረከ ወተዓላ። ሌላኛው አያ ላይ ያ ሙሳ ኢኒ እስጠፈይቱከ ዐለ الناس برسالاتي وبكلامي فخذ ما آتيتك وكن من الشاكرين እንዳላቸው ማለት ነው። ሙሳ ሆይ እኔ ከሰው ልጆች ሁሉ መርጬሃለሁ አንተን ረሱል በማድረጌ ቀጥታ በማናገሬ የሰጠሁህን ያዝ ከአመስጋኞች ሁን ብሏቸው وأنا اخترتك فاستمع لما يوحى ብሏቸው ሌላኛው አንቀጽ ላይ እንዳለው በጊዜው ካሉ ከሰው ልጆች ሁሉ መርጬሃለሁ ወደ አንተ የሚተላለፈውን ወህይ ስማ አላቸው። إنني أنا الله لا إله إلا أنا فاعبدني وأقم الصلاة لذكري أني الله ني فبتشنينت አምልከኝ ሶላትንም ስገድ በሶላት ውስጥም አስታውሰኝ አላቸው አላህ ተባረከ ወተዓላ። እዚህ ቦታ ላይ ጠርቶ ያናገራቸውም አህለ ሱና ወልጀማዓ በሚያምኑት መሰረት አላህ ራሱ ነው ተባረከ ወተዓላ። አንዳንድ ከሱና የፈነገጡ አንጃዎች ጠርታ ያናገረቻቸው ቦታው ላይ የነበረችዋ ዛፍ ናት በማለት ማይመስል ንግግር ተናገረዋል። ሌሎች ደግሞ የአላህን የድሮ አዘሊ ንግግር ነው የሰሙት ብለው ለማጣመም ሞክረዋል። አላህ ተባረከ ወተዓላ ራሱ ነው ኢነኒ አነ አላህ ያለው እኔ አላህ ነኝ ያለው። ቀጥታ ነው ሙሳን ያናገራቸው በጊዜው። ወኢላ ኢኒ አነ አላሁ ረብ ዓለሚን ይላል። እኔ አላህ ነኝ የዓለማቱ ጌታ ዛፍ ይሄን ሌላ አይገባውም። አላህ ይናገራል ለሱ በሚገባው መልኩ ከሱ ጋር በሚሄድ መልኩ። ይሄን በሚሰሙበት ጊዜ ሙሳ አለይሂ ሰላም ፈሩ፣ ተደናገጡ። የተፍሲር ሊቃውንት እንደጠቀሱት ሲጀምርም ሙሳ ውስጣቸው ላይ ፍርሃት ነበር። ይሄዱ ያለው ወደ ፍርዓውን ነው። መጀመሪያ ከዛ ሸሽተው ነበር የወጡት። ምን ሊገጥማቸው እንደሚችል አያውቁም። እንደገና የተጓዙ ያለው በማያውቁት መንገድ ነው። መንገድም ስለጠፋቸው ነው እዚህ ጋር ጠብቁኝ ወደ እሳቱ ዘልቄ መንገድ የሚያውቅ ሰው ካለ ጠይቃለሁ ያሉት። ወላከን እዛ ሲደርሱ ለጊዜው ይበልጥ የሚያስደነግጣቸው ነገር ገጥሟቸዋል። ይዘውት የነበረው ዱላ ወደ እባብነት ተቀይሯል። ይህ ብቻም አይደለም። اضمم يدك إلى جناحك تخرج بيضاء من غير سوء آية أخرى لنريك من آياتنا الكبرى بالواتر الله تبارك وتعالى እጅህን ወደ ብብትህ ከተተው መለሰ ስታወጣው እጅህ ነጭ ይሆናል እንደ ፀሐይ ያበራል አላቸው። ይህ ሲባል ደግሞ ስጋት እንዳይገባ من غير سوء የሆነ በሽታ የሆነ የቆዳ በሽታ ይዞህ ሳይሆን من غير سوء ምንም በሽታና ችግር ሳይደርስብህ እጅህ ያበራል آية أخرى ሌላ ተአምር ነው አላቸው አላህ ተባረከ ወተዓላ لنريك من آياتنا الكبرى ታላላቅ ከሆኑ ተአምሮቻችን ልናሳየህም አላቸው አላህ ተባረከ ወተዓላ። በስጋትና በፍርሃት ተውጠው ስለነበረም اضمم يدك الى جناحك من الرهب ብሎ አላህ የሚረጋጉበትን መንገድ አሳይቷቸዋል። እጅህን ደረትህ ላይ አስቀምጥ ብሏቸው من الرهب
ፍርሃትና ድንጋጤው እንዲወገድልህ ብሎ አላህ ተባረከ ወተዓላ ድንጋጤን ፍርሃትን ማስወገጃ መንገድን አስተምሯቸው። የደነገጠ ሰው እጁን ልቡ ላይ ሲያስቀምጥ መረጋጋት ይችላል። فذلك برهانان من ربك إلى فرعون وملئه إنهم كانوا قوما فاسقين እነዚህ ተአምሮችን ይዘህ ሂድ ወደ ፍርዓውን ህዝቦች፣ እነሱ አፈንጋጭ ህዝቦች ናቸው፣ አስተምራቸው፣ ገስጻቸው ብሎ አላህ ተባረከ ወተዓላ ነብይ አድርጓቸው። ሌላኛው አንቀጽ ላይ اذهب إلى فرعون إنه طغى እንዳለው ማለት ሂድ ወደ ፍርዓውን፣ እነሆ ፍርዓውን ድንበር አልፏል፣ ማንም ያልተናገረውን ንግግር ተናግሯል። አነ ረብኩሙል አዕላ እኔ ኃያሉ የበላዩ ጌታችሁ ነኝ ብሏል። ራሱን አምላክ አድርጓል። ሂድ አስተምረው በማለት አላህ ተባረከ ወተዓላ ሙሳን አዟቸዋል። ትናንትና ወንጀለኛ ነኝ ብሎ ከሀገር ሸሽቶ የወጣን ሰው ሊገድልህ የሚፈልገውን ሰው ሄደህ አስተምር ብሏቸዋል። ሙሳ አለይሂ ሰላም ይህ ትዕዛዝና መመሪያ በተሰጣቸው ጊዜ የጉዳዩን ከባድነት በማወቅ ጌታቸውን እገዛ ጠይቀዋል። ይህን ጉዳይ በአግባቡ እንዳይወጡ ሊያደርጋቸው የሚችል ነገር እንዳለም በማስታወስ ቃለ ረቢ ኢኒ ቀተልቱ ሚንሁም ነፍሰን ፈአኻፉ አን የቅቱሉን ብሏል። ጌታዬ ሆይ ከአሁን ቀደም ከነሱ ውስጥ ነፍስ አጥፍቻለሁ እንዳይገድሉኝ እፈራለሁ ብለው ለጌታቸው ተናግረዋል። አላህ ተባረከ ወተዓላ እኔ ከናንተ ነው ያለሁት በጭራሽ በክፉ አይነኩህም አይደርሱብህም ብለው አረጋግቷቸዋል። ሙሳም አለይሂ ሰላም ረቢ ሽረሕ ሊ ሰድሪ ጌታዬ ሆይ ልቤን ሰፊ አድርግልኝ በዳዕዋ ጉዳይ ላይ የሚደርሱብኝ ነገሮችን ሁሉ መቋቋም እንድችል ጉዳይንም ገር አድርግልኝ ያዘዝከኝን ነገር ማድረስ እንድችል መላሴ ላይም የመንተባተብ ችግር አለና ይሄንንም ማስወግድልኝ ብዙዎችን ተናግሬ ማሳመን እችል ዘንድ ንግግሬን ይረዱኝ ዘንድ ወጅዐል ሊ ወዚራን ሚን አህሊ ከቤተሰቦቼም ረዳትን አድርግልኛ። ነብይ ከመሆናቸው ጋር አላህ ተባረከ ወተዓላ ቀጥታ አናግሯቸው ሙዕጂዛን ተአምርን ሰጥቷቸውም ረዳት አጋዥ ያስፈልገኛል አሉ። የአላህን ተባረከ ወተዓላ ትምህርት ለማድረስ ሰዎችን ለማስተማር ነብይ ረዳት ካስፈለገው ከነብይ በታች ያሉ አስተማሪዎች ረዳት ያስፈልጋቸዋል። አስተማሪዎች ከአስተማሪዎች ጋር ሊተጋገዙ፣ አስተማሪዎች አስተማሪ ካልሆኑ ከተራ ሰዎችም ጋር ሊተጋገዙ፣ ሌሎችም ሰዎች በሚችሉት ሁሉ የሚያስተምሩ ሰዎችን ሊያግዙ፣ ሪሳላውን ትምህርቱን ለማድረስ ሁሉም የበኩሉን ሊያደርግ ይገባዋል። ሚን አህሊ ያሉ ይህ አጋዥና ረዳት ከቤተሰብ ሲሆን ደግሞ ጠቀሜታው የጎላ ይሆናል። መተዛዘን መደጋገፍ ይበልጥ ይኖራል። ሃሩን አኺ ከቤተሰብ አጋዥ እንድታደርግልኝ የምፈልገው ሃሩንን ነው ወንድሜን ነው። ከቤተሰብ ውስጥም ደጋፊው አጋዡ ወንድም ሲሆን ደግሞ የታሰበው ነገር ይበልጥ ይሳካል። ወንድም ለወንድሙ ይቆረቆራል፣ ከለላ ይሆናል። ኡሽዱድ ቢሂ አዝሪ ወአሽሪኩ ፊ አምሪህ ለወንድማቸውም መልካምን ነገር ተመኙ። እንደው አጋዥ ብቻ የኔ ተከታይ ብቻ አታድርገው፣ እንደኔ እሱንም ነብይ አድርገው፣ ጀርባዬን በሱ አጠንከረልኛ እናመሰግንህ ዘንድ እናወድስህ ዘንድ አንተኛን ጠንቅቀህ ታቀናለህ በማለት ዱዓቸውን አጠናቀቁ። አላህን ተባረከ ወተዓላ የጠየከውን ሰጥቻለሁ አላቸው ለሙሳ አለይሂ ሰላም። ከዛ በኋላ በህፃንነታቸው የዋለላቸውን ውለታ አላህ ነገራቸው። እናትህ ወልዳ ሳጥን ላይ አድርጋ ወንዙ ላይ ወስዳ ጣለችህ፣ ወንዙ ዳርቻ ላይ አውጥቶ ጣለህ። የኔም ያንተም ጠላት ፍርዓውን አንስቶ ወደ ቤቱ ወሰደህ። ሰዎች እንዲወዱህ አደረግኩ። መጨረሻ ላይም ወደ እናትህ መለስኩ። ከዛ በኋላ አድገህም መሃል ላይ ነፍስ አጠፋህ። ብዙ ፈተናዎችንም ፈተንኩ፣ ከጭንቅ ሁሉ አዳንኩ። ከሀገር ሸሽተህ ወጥተህም ፈለቢስተ ሲኒነ ፊ አህሊ መድየነ ثم جئت على قدر يا موسى አላቸው። መድየን የሚባል ሀገር ላይ ለዓመታት ቆየ። ከዛ በኋላም አላህ በወሰነው ጊዜ ተመልሰህ መጣህ፣ የሪሳላ ጊዜ ደረሰ አላቸው አላህ ተባረከ ወተዓላ። እንግዲያውስ اذهب أنت وأخوك አንተና ወንድምህ ወደ ፍርዓውን ሂዱ፣ ግልጽ የሆነ የኔን ተአምር ይዛችሁ ለዘብ ያለ ንግግርንም አናግሩት፣ ምናልባት ይገሰጽ ይሆናል፣ አላህን ይፈራ ይሆናል አላቸው። በምን መልኩ ዳዕዋ ማድረግ እንዳለባቸው ማስተማራቸው። አምባገነኑን
እኔ አላህ ነኝ እኔ ጌታችሁ ነኝ የሚለውን ያላጀበውን ሰው ሁሉ ወይም እስር ቤት የሚገድለን ወይም እስር ቤት የሚከተውን ግፈኛ መሪ ሂዱ ለዘብ ያለ ለስለስ ንግግር አናግሩት። የመጣ ነው ከአላህ ዘንድ ነው በሉት። ከአላህ ዘንድ ነው የመጣ ነው ስትሉት ቀስ ብላችሁ በለዘብተኝነት ስታናግሩት ለዓለሁ የተዘከሩ አው የኽሻ ሊገሰጽና ሊፈራ ይችል ይሆናል አለ አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ የፍርዓውንን ምንነት ጠንቅቆ ያውቃል። ወሀከዛ ዳዕዋችን ረሕመት የተሞላበት እዝነት የተሞላበት ርፍቅ የተሞላበት ሊሆን ይገባዋል። ሰዎችን እየሰደቡ እያመናጨቁ እየገለመጡ ራስን ከፍ ከፍ ያደረጉ ማስተማር ሰዎች እንዲሸሹ ያደርጋቸዋል። ከፍርዓውን የበለጠ ወንጀለኛና ግፈኛ ሰው የለም። ከመሆኑም ጋር ፈቁላ ለሁ ቀውለን ለይና ለዘብ ያለ ንግግር ተናገሩት ይላቸዋል። ከሙሳ የበለጠ አስተማሪ አይኖርም ኢላ አን የኩነ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ወመን ቀብለሁ ሚመን ዩፈደሉነ ዓለይህ። ከመሆኑም ጋር ሙሳን ራሳቸውን በምን መልኩ መናገር እንዳለባቸው ምን አይነት ንግግር መናገር እንዳለባቸው አላህ ተባረከ ወተዓላ ያስተምራቸዋል። አንተ የአላህ ጠላት እንዴት እኔ ጌታ ነኝ ትላለህ አላሉት። ኋላ ላይ ትምህርቱ ከደረሰው በኋላ ተአምሩን ካየ በኋላ ኢኒ ለአظنك ያ ፍርዓውን መስቡራን ብለውታል። ማስረጃ ከደረሰው በኋላ ሑጃ ከቆመበት በኋላ ሲያጠፋ ያኔ ግን እኔ እንደምጠፋ ይታየኛል ብለዋል። አንተ ደግም ተሰርቶብህ ይመስለኛል ሲላቸው ማለት አስሉና ጅምሩ መሆን ያለበት ዳዕዋ በእርጋታ በለዘብተኝነት ሊሆን ይገባል። ከዛ በኋላ እንደ ሁኔታውና እንደ አስፈላጊነቱ አውቆ የሚያጠፋን ደረቅ ክርክር የሚከራከርን ሰው በመጠኑ ከሱ ጋር የሚሄድን መልስ መስጠት እሱን መቆጣት ይቻል ይሆናል። ሙሳ ዓለይሂ ሰላም ፍርዓውንን አስተምር ቀስ ብለህ አናግረው ሲባሉ ቃለ ረበና ኢነና ነኻፉ አን የፍሩጠ ዓለይና አው አን የጥጋ ብለው ሊገጥማቸው የሚችለውን ችግር ለአላህ ተባረከ ወተዓላ ተናግረዋል። ገና ንግግራችን ሐሳባችንን ሳንጨርስ ፈጥኖ ሊገድለን ይችላል። አሊያ ደግሞ ብናስተምረውም በኩራቱ ሊቀጥል ይችላል። አላህ ተባረከ ወተዓላ አትፍሩ እኔ ከእናንተ ጋር ነኝ ሚላቸውን እሰማለሁኝ የሚያደርገውንም አያለሁኝ እኔ ያለሁ አላቸው አላህ ተባረከ ወተዓላ። በዚሁ መሰረት ከወንድማቸው ከሃሩን ጋር ወደ ፍርዓውን ሄዱ። ፍርዓውን በክፉ እንደማይነካቸውም አላህ ቃል ገብቶላቸዋል። ፈላ የስሉነ ኢለይኩማ ቢአያቲና አንቱማ ወመን ተበዐኩማ አልጋሊቡን። ፍርዓውንና ደጋፊዎቹ በክፉ አይደርሱባችሁም አሸናፊዎችም እናንተ ናችሁ ብሎ አላህ ቃል ገብቶላቸው ወደ ፍርዓውን ጠጋ ብለዋል። የተላኩት በሑጃ ነው በዋህይ ነው። ሰውን ልንለውጥ የምንችለው ልናስተምር የምንችለው ሰዎችን ልንቀይራቸው የምንችለው ዒልም ሲኖረን ቁርአንን ሐዲትን ስናቅ ነው። ደረቅ ክርክር ሁሉም ይችላል። ዝም ብሎ ከስሜት ተነስቶ መናገር ሁሉም ይችላል። ወላኪን ሰዎችን ውስጣቸውን ሊቀይራቸው የሚችለው ቁርአን ብቻ ነው ወህይ ብቻ። ቢአያቲና ይሄን ወህይና ቁርአን ሐዲትንም በምን መልኩ ለሰዎች ማስተማር እንዳለብን ጠንቅቀን ማወቃችን ነው ሰዎችን ሊቀይር ሊጠቅም የሚችል። ሙሳ ዓለይሂ ሰላም በታዘዙት መሰረት ወደ ፍርዓውን ቀረቡ። ከወንድማቸው ሃሩን ጋር ማናገሩት ኢና ረሱለ ረቢክ ፈአርሲል መዐና በኒ እስራኢል ወላ ቱዐዚብሁም ቀድ ጂእናከ ቢአየትን ሚን ረቢከ ወሰላሙ ዐላ መን ኢተበዐል ሁዳ አሉት። እኛ ከአላህ ዘንድ የመጣንን ሰላም ቀናውን መንገድ ለተከተሉ ሰዎች ይሁን፣ የእስራኤል ልጆችን አታሰቃያቸው፣ ከጌታ የሆነም ግልጽ ታምር ይዘን መተናል አሉት። ይሄንን ፍርዓውን እንደተለመደው የአምባገነን ንግግሩን መናገር ጀመረ። ቃለ አለም ኑረቢከ ፊና ወሊደን ወለቢስተ ፊና ሚን ዑምሪከ ሲኒን አላቸው። አንተ እኛ ቤት ውስጥ ካሁን ቀደም ሕፃን ልጅ ሆነህ አላሳደግንህም እንዴ? ለተወሰነ ጊዜም እኛው ሀገር አብረን አልቆየህም እንዴ? መጨረሻ ላይም ያችን ምታቃትን ጥፋት አጥፍተህ ጸጋዬን ከተህ ጥላህ አልጠፋህም እንዴ አላቸው ለሙሳ ዓለይሂ ሰላም። ወፈዐልተ ፈዕለተከ አለቲ ፈዐልተ ወአንተ ሚነል ካፊሪን ሱረቱ ሹዓራ ላይ ባለው መሰረት ሙሳም ዓለይሂ ሰላም ተገቢውን ምላሽ ሰጡት። ቃለ ፈዐልቱሃ ኢዘን ወአነ ሚነ ዷሊን አሁን አድርጌያለሁ ያኔ በስህተት በእጄ ነፍስ ጠፍቷል። እኔ ደግሞ በጊዜው አሁን እንደነበርኩት አልነበርኩኝም፣ አሁን እንዳለሁበት ሁኔታ ላይ አልነበረም ያለሁት፣ ነብይ አልነበርኩም።
የአላህን ተባረከ ወተዓላ ሐቅ አላቅም ነበር ኢላ ገይሪ ዛሊካ በዚህ የመጣን ፈርቻችሁ ሀገር ጥዬ ጠፋሁኝ ሀገር ጥዬ በጠፋሁበት ፈወሀበ ሊ ረቢ ሑክማ አላህ ተባረከ ወተዓላ እውቀትን ሰጠኝ ወጀዐለኒ ሚነል ሙርሰሊን ከነቢዮች ከረሱሎችም አደረገኝ አላቸው ሆኖም ወትልከ ኒዕመቱን ተሙኑሃ ዐለየ አን ዐበድተ በኒ እስራኤል የበኒ እስራኤል ልጆችን በሙሉ ባሪያ አድርገህ የገዛሃቸው እኔን በጊዜው ባሪያ አላደረከኝም ቤት ውስጥ በክብር እንድኖር አድርገኸኛል ይሄ እኔ ላይ ያለህ ውለታ ነው አሉ ውለታቸውን አልከዱም አልረሱም ዐለይሂ ሰላም መጀመሪያ ላይ ኢና ረሱሉ ረቢል ዓለሚን ከዓለማቱ ጌታ የተላከን ረሱል ነን ብለውት ነበረና ሙሳን ለማናናቅ ለማጣጣል ከሞከረ በኋላ ተመልሶ ወማ ረቡል ዓለሚን አላቸው የዓለማቱ ጌታ ማለት ምን ማለት ነው አላቸው ረቡል ዓለሚን ምንድነው አላህን ተባረከ ወተዓላ ለማስተባበል ሞከረ ሙሳ ዐለይሂ ሰላም ይሄኔ ረቡ ሰማዋቲ ወልአርድ ወማ በይነሁማ ኢን ኩንቱም ሙቂኒን የሰማይ የምድር በመሃሉም ያሉ ነገሮች ሁሉ ጌታ ፈጣሪና ተንከባካቢ ማለት ነው ረቡል ዓለሚን ማለት ሙቂን ከሆናችሁ ውስጣችሁ ላይ የቂን ካለ ማሰብ ምትችሉ ከሆነ ይሄኔ ፍርዓውን በማሾፍ መልኩ ከዙሪያው ላሉ ሰዎች ሙሳ ምን እንደሚል አሰሙም እንዲህ አላቸው ይሄኔ ሙሳ ዐለይሂ ሰላም ፍርዓውንን ማንነቱን ምንነቱን መነሻውን እንዲያውቅ የሚያደርግ ንግግር ተናገሩ ረቡኩም ወረቡ አባኢኩም አልአወሊን አሏቸው አላህ እኮ ብለው ማለት የእናንተም የአባቶቻችሁም አባት ነው እናንተ አልነበራችሁም ካልነበራችሁበት ያስገኛችሁ አላህ ነው ወላጆቻችሁንም ካልነበሩበት ያስገኘው አላህ ነው አሏቸው ይሄን ፍርዓውን የሚሰጠው ምላሽ አጣ ደነገጠ ምክንያቱም ትናንት እንዳልነበረ ያውቃል ሰው ነው ፍጡር ነው ይሄን የማስረጃ እጥረት ያለበት ኩራተኛ የሆነ ሰው የሚናገረውን ንግግር መናገር ጀመረ ኢነ ረሱለኩም الذي ارسل اليكم ለመጅኑን ወደ እናንተ ተላኩኝ ነብይ ነኝ ያለ የሚያወራው ግለሰብ መጅኑን ነው እብድ ነው በዚህ ንግግሩ ሙሳን ብቻ ሳይሆን አላህንም ተባረከ ወተዓላ ተዳፈረ ፍርዓውን አላህ እንዴት ብሎ ነው እብድ የሆነን ሰው መልእክተኛ አድርጎ የሚልከው መልእክተኛ የሰው ልጆች ሁሉ ምርጥ ነው አስቀድሞስ ቢሆን ወማ ረቡል ዓለሚን ብሏል የምን ረቡል ዓለሚን ነው ብሎ አላህንም ለማስተባበል ሞክሯል ሙሳን ዐለይሂ ሰላም እብድ ናቸው ባለበት ጊዜ ሙሳ አሁንም አላህን የማስተዋወቅ ስራቸውን ቀጠሉ ለራሳቸው አልተከላከሉ እኔ እብድ አይደለሁም መጅኑን አይደለሁም እንዴት እብድ ትለኛለህ አላሉ የነብያችንን ባህሪ ይሄው ነበር የተለያዩ አጋጣሚዎች ላይ አላህ ነበር መልስ የሚሰጥላቸው ሻዒር ነው ሲሏቸው መጅኑን ነው ሲሏቸው ድግምተኛ ነው ሲሏቸው ነብዩ መሐመድ ዐለይሂ ሰላቱ ሰላም ራሳቸው መልስ አይሰጡም ነበር ወማ ሷሂቡኩም ቢመጅኑን እያለ አላህ ነበር መልስ የሚሰጥላቸው እነሆ እዚህም ጋር ሙሳ ለራሳቸው አልተከላከሉም አላህን የማስተዋወቅ ስራቸው ላይ ቀጠሉ ቃለ ረቡል መሽሪቂ ወልመግሪቢ ወማ በይነሁማ ኢን ኩንቱም ተዕቂሉን እኔ እኮ የላከኝ ጌታ ኑ ወደሱ ያልኩኝ የጠራኋችሁ ያለው ጌታ ረቡል መሽሪቂ ወልመግሪብ የምስራቅም የምዕራብም ባለቤት ነው ጌታ የአድማሱ በሙሉ የፍጥረቱ በሙሉ ጌታና አስገኝ ነው ኢን ኩንቱም ተዕቂሉን አቅል ካላችሁ የአቅል አለመኖር ነው ያለማሰብ ችግር ሆኖ እንጂ ረቡል ዓለሚን የእናንተ ጌታችሁ አምላካችሁ አላህ ነው ሰማይ ምድርን የፈጠረው ጌታ ሰማይና ምድርን የፈጠረው እሱ መሆኑን ካመናችሁ መመለክ ያለበትም እሱ ብቻ መሆኑን ልታምኑ ይገባችኋል መታስቡ ከሆነ ይህን የፍርዓውን መልስ መስጠት አልቻለም ሙሳን ለማሸበርና ለማስፈራራት ፈለገ ዛተባቸው ለኢን ተኸዝተ ኢላሃን ገይሪ ለአጅዐለነከ ሚነል መስጁኒን አላቸው እኔን ትተህ ሌላ አምላክ የምታመልክ ከሆነ ሰዎችንም ወደዛ የምትጣራ ከሆነ ከእስረኞች አደርግሃለሁ አላቸው ፍርዓውን ያላጀበውን ሁሉ ይገድላል ያስራል ብለናል እስር ቤት ላይ ብዙ ሰዎች አሉ ማለት ነው ከእስረኞች አደርግሃለሁ ከዚህ ድርጊትህ ካልታቀብክ ያላቸው የታሰሩ ሰዎችን ብዙ መሆናቸውን በመግለጽ ፍርዓውን እሱ ጋር ያለውን አቅም ያለውን ኃይል ለሙሳ በመንገር ማስፈራራትና ማሸበር ነው የፈለገው ከእስረኞች አደርግሃለሁ ያለ ሙሳ ዐለይሂ ሰላም የፍርዓውን ንግግር ምንም አልመሰላቸው አላህ ተባረከ ወተዓላ በክፉ አይነኳችሁ አትፍሩ እኔ ከናንተ ጋር ነኝ ያላችሁበትን አያለሁ ፍርዓውን የሚሰጣችሁን መልስ ሰማለሁ ብሎ አላህ አረጋግቷቸዋልና ማስረጃ ማቅረባቸውን ቀጠሉ አላህም ማስተዋወቅ ቀጠሉ ወላኪን ፍርዓውን ሊመለስና ሊገሰጽ አልቻለም
ሙሳን ማሳመን ሲያቅተው ሞኝ የሆኑ ከዙሪያው ያሉ ሰዎችን አለይሰ ሊ ሙልኩ ሚስር ወሃዚህ الانهار تجري من تحتي افلا تبصرون ንግስና የኔ አይደል እንዴ ከዙሪያው የሚፈሰውን ወንዝ አታዩም እንዴ እኔ ይሻላለሁ ወይስ ይሄ ሐሳቡን መግለጽ የማይችል ከተከበረ ቤተሰብ ያልሆነ ምንነቱ ማይታወቅ መሂን ወራዳ የሆነው ሙሳ ይሻላል ብሎ ራሱን ከሙሳ ማወዳደር ጀመረ እኔን ስሙ ያለ ማለት ነው የአላህ ነብይ ወራዳ ብሎ ገለጸ فلولا ألقي عليه أسورة من ذهب أو جاء معه الملائكة مقترنين ማለት እንደው እውነት ነብይ መልእክተኛ ከሆነ ለምን አላህ ተባረከ ወተዓላ ወርቅ በወርቅ አድርጎ አልሸኘውም አልያ ደግሞ ከሱ ጋር መላእክቶች ተያይዘው ለምን አልመጡም ማለት فاستخف قومه فأطاعوه ህዝቦቹን አጃጃላቸው አብዛኞቹ ህዝቦች አመኑት ሰሙት ፍርዓውንም ይለውን إنهم كانوا قوما فاسقين ፋሲቅና ግፈኛ የሆኑ ሰዎች ነበሩ ይላል አላህ ተባረከ ወተዓላ ሙሳ አለይሂ ሰላም በዚህ መልኩ ተነጋግሮ መተማመን እንደማይቻል ሲያውቁ እስር ቤትም ከተሃለው ሲላቸው ግልጽ የሆነ ተአምርም ባሳየህ ምለውን አሰማም እስር ቤት ተከተኛለህ እንዲያሉት قال فأت به እስቲ ይዘው የመጣኸውን ተአምር ምትለውን ነገር አሳየኝ አላቸው ይሄኔ ሙሳ فألقى عصاه ያችን ታዋቂዋን በትራቸውን ጣል አደረጓት ፍርዓውን ፊት فإذا هي ثعبان مبين ምንም የማያጠራጥር የማያሻማ ግልጽ የሆነ እባብ ሆነች ይህ አንደኛው ተአምር ነው ሌላም ደገሙ ወነዘዐ يده እጃቸውንም አወጡ فإذا هي بيضاء للناظرين እቤት ለፊት ሆነው ለሚመለከቱ ሁሉ ነጭ ሆኖ አብሪ ሆኖ ታያቸው የሙሳ እጅ ከሰው ልጆች ሁሉ ለየት ባለ መልኩ ይህ ግልጽ የሆነ ተአምር ነው ከሰው ቆዳ ከለር ተቀይሮ ያውም ሙሳ ጸየም ያሉ እንደነበረ የታሪክ ዑለሞች ይናገራሉ ቆዳቸው በቅጽበት ከዚህ ተቀይሮ ያለምንም በሽታ ነጭ ሲሆን ሲያበራ እጃቸው ላይ የነበረ ዱላ ثعبان مبين ትልቅ የሆነ እባብ ሆኖ ሲያዩት ተደናበሩ ተደናገጡ ይህ ተአምር ነው ብለው ዞር ብለው ማሰብና ሙሳን መስማት ሲገባቸው ፍርዓውንም ወደ ጥመት ሰዎችን የመምራቱ አቅላቸው ላይ የመጫወቱን ስራ ቀጠለ إن هذا لساحر عليم አላቸው የፊት ለፊታችሁ ታምራለኝ ብሎ የሚጫወትባችሁ ነብይ ነኝ የሚለው ሰው የተዋጣለት ጥልቅ ዕውቀት ያለው ድግምተኛ ነው አላቸው ከሀገራችሁ ሊያባራችሁ ነው የሚፈልገው እንደው ምን ቢደረግ ይሻላል ብሎ ማማከር ፈለገ ህዝቦች ይሄንንም አላህ ተባረከ ወተዓላ ሱረቱል ቀሰስ ላይ فلما جاءهم موسى بآياتنا بينات قالوا ما هذا إلا سحر مفترى وما سمعنا بهذا في آبائنا الأولين موسى قلت هنا تأمرني يزولاቸው ሲመጣ ይህ የተቀጠፈ ሲህርና ድግምት እንጂ ሌላ አይደለም እንደ አይነት ንግግርም ካሁን ቀደም ካለፉ ከአባቶቻችን አልሰማንም አሉ እነሱ የሚከተሉት ዋህይን ሳይሆን መረጃን ሳይሆን አቅላቸውን ስተት ላይ ያለፉ አባቶቻቸውን ሙሳ አለይሂ ሰላም ربي أعلم بمن جاء بالهدى من عنده ومن تكون له عاقبة الدار إنه لا يفلح الظالمون አሏቸው ቀናውን ጎዳና ይዞ የመጣው መረጃ መመሪያ ከጌታው ይዞ የመጣው ማን እንደሆነ አላህ ያውቃል ያማረችው የመጨረሻው ዓለምም ለማን እንደምትሆን አላህ ያውቃል እነሆ ግፈኞች አይሳካላቸውም አሉ ፍርዓውንም ይናገረውን አላጣም እሱም በበኩሉ ምን እንዳለ አላህ እንዲህ ሲል ይነግረናል وقال فرعون يا أيها الملأ ما علمت لكم من إله غيري እናንተ ከኔ ውጪ ሌላ አምላክ እንዳለ አላቀላችሁም እኔ ነኝ አምላካችሁ አንተ ሃማን ሆይ ጭቃ አብኩተህ ወደ ላይ ፎቅ ስራልኝ ሙሳ ሰማይ ላይ ያለው አላህ ነው የላከኝ ያለ ነው እንደው እስቲ አጣርቼ እመጣለሁ ወኢኒ ለአظنه من الكاذبين ሙሳ ከውሸታሞች ይመስለኛልና እንደው ወደ ሰማይ ወጥቼ ጌታ እንዳለ ወይም ደግሞ እውነት ልኮት እንደሆነ አጣርቼ እመጣለሁ ብሎ አሾፈ በተባለው መሰረትም ግንብ ተሰራ አልተሳካም ተደርምሶ ብዙ ሰዎች እንደሞተ የታሪክ የተፍሲር ሊቃውንት ይናገራሉ ፍርዓውን ኮራ እሱ ጋር ያሉ ሰዎችም ከሐቅ እንዲኮሩ አደረገ መኩራት ሳይገባቸው ሐቅን የያዘ ሰው ባጥል የያዙ ሰዎች ላይ ቢኮራ ይገባዋል ባጥል የያዘ ሰው ሐቅን የያዙ ሰዎች ላይ ግን ሊኮራ አይገባውም وظنوا أنهم إلينا لا يرجعون ፍርዓውንና ደጋፊዎቹ ወደኔ ማይመለሱ መሰላቸው ነገር ግን እንዳሰቡት አልሆነ አላህ ተባረከ ወተዓላ መጨረሻ ላይ
ክፉ አያያዝን ይዟቸዋል። የሙሳን ዳዕዋና ጥሪ ድግምት ብሎ በመፈረጁም ፈለነእትየነከ ቢሲሕሪን ሚስሊሂ ብሏቸዋል። ሙሳ አንተ ድግምትን ይዘህ የመጣኸው ተመሳሳይ ድግምትን እናመጣለን ብሏቸዋል። የሀገሩን ህዝብም ለመቀስቀስ ስሜታዊ ለማድረግ በድግምቱ ከሀገራችሁ ሊያባራችሁ ነው የመጣው ምን ትላላችሁ ብሎ ህዝቡን አነሳስቷል። ሙሳንም አለይሂ ሰላም ሲሕርህን ድግምትህን በድግምት የምንረታበትን ፕሮግራም ማዘጋጀት እንፈልጋለን ቀጠሮ ስጠን ብሎ ከሙሳ ቀጠሮ ፈልጓል። ሙሳም አለይሂ ሰላም የታወቀን አንድ ቀን ቀጥረዋቸዋል። በዚህ ቀጠሮ ተስማምተውም ፈተወላ ፍርዓውን ፈጀመዐ ከይደሁ ثم أتى ከዛች ቅጽበት ጀምሮ ሴራውን ሰራ። በየአካባቢው ያሉ ድግምተኞችን እንዲመጡ ጥሪ ያደረገ። የሀገሩንም ህዝብ በሙሉ እገሌ የሚባለው ቀን ላይ ተሰብሰቡ፣ ሙሳ የሚዋረድበት ቀን ነው፣ ድግምተኞቻችን የበላይ የሚሆኑበት ቀን ነው፣ እኛ የምናሸንፍበት ቀን ነው ያለ ቅስቀሳ አደረገ። فجمع السحرة لميقات يوم معلوم የታወቀው የቀጠሮው ቀን ላይ ድግምተኞች ተሰብስበው መጡ። እኛ ካሸነፈን ምን ይደረግልናል ብለው ፍርዓውንን ጠየቁ። ፍርዓውንም ትልቅ ውለታ ይከፈላቸዋል፣ ከዛ በኋላም ከኔ ከንጉሱ ቅርብ ትሆናላችሁ አላቸው። ቀጠሮው ደርሶ አህለል ሐቅና አህለል ባጢል ተገናኙ። የቁርጡ ቀን ደረሰ። ሙሳ አለይሂ ሰላም ድግምተኞች ተሰብስበው ባጢልን ለማንገስ ቆርጠው መነሳታቸውን ሲያዩ قال لهم موسى ويلكم لا تفتروا على الله كذبا فيسحتكم بعذاب وقد خاب من افترى لك. موسى የመጡት ለማስተማር ነው፣ ለመገሰጽ ነው። ፍርዓውንን እንኳ ማስተማርና መምከር መገሰጽ አልፈሩም። ድግምተኞች ተሰብስበው ባጢልን ለማንገስ ሲያዩአቸው ወይለኩም ወጉዳችሁ ፈላ፣ ወየውላችሁ لا تفتروا على الله كذبا الله ላይ ውሸትን አትቅጠፉ فيسحتكم بعذاب በመጥፎ ቅጣቱ አላህ ያጠፋችኋል ይቀጣችኋል። وقد خاب من افترى ቅጥፈተኛ ተዋረደ አሉ ሙሳ አለይሂ ሰላም። فتنازعوا امرهم بينهم واسروا النجوى ይሄን ንግግር ሲሰሙ ድግምተኞች ተረበሹ፣ እርስ በርሳቸውም ተጋጁ፣ ንትርክም ጀመሩ። ሙሳና ሃሩንን በተመለከተ ሐቁን በተመለከተ ነገር ግን ንግግራቸውን ደበቅ አደረጉና እነዚህ አደገኛ የሆኑ ድግምተኞች ናቸው አሉ ሙሳና ሃሩንን። እንደራሳቸው ድግምተኛ መስለዋቸው እነዚህ አደገኛ የሆኑ ድግምተኞች ናቸው፣ ከሀገራችሁ ሊያወጧችሁ ነው፣ አሸንፈውም የእናንተን ክብር ሊወስዱባችሁ ይፈልጋሉ አሉ። ሙሳና ሃሩን ከድግምት የጠሩ ናቸው፣ የአላህ መልእክተኛ ናቸው። እነዚህ ድግምተኞች ግን እስከዛች ቅጽበት ድረስ ሸይጣን እየተጫወተባቸው ነው። እነሱም ራሳቸውን ሲያነሳሱ فأجمعوا كيدكم ثم أتوا صفا وقد أفلح اليوم من استعلى የቻላችሁትን ሁሉ አድርጉ፣ ሴራችሁን አስሩ፣ ተንኮላችሁን ጠንስሱ፣ ዛሬ የበላይ የሆነ ሰው ዓላማው ይሳካላል። ሙሳንም የድግምትን ውጤት አቅርብ ወይም እኛ ቀድመን እናቅርብ አሏቸው። ነገሮችን አላህ ለሙሳ ያመቻቸ ነው። የቀጠሮ ቀን ምርጫ ለሙሳ ነው የተሰጠው። እዚህም ጋር ህዝቡ በተሰበሰበበት የሙሳ ተአምር ቀድሞ ይቅርብ እነሱ ሲሕር የሚሉት ወይስ የድግምተኞች ድግምት ይቅርብ እነሱ እንደፈለጉት አልሆነም። ለሙሳ ምርጫ እንዲሰጡ አላህ አደረገ። ሙሳ አለይሂ ሰላም በል አልቁ አላቸው። ቀድማችሁ እናንተ የድግምት ውጤታችሁን አቅርቡ። እነሱ የቋጠሩትን ቋጠሯቸውን ገመዳቸውን ህዝቡ ፊት ጣሉ። የሰሩት ድግምትም የሰዎች አይን ላይ ተመሳሰለ፣ ሙሳ ላይ ሁሉ ሳይቀር። አላህም ይህን ሲነግረን فأوجس في نفسه خيفة موسى ሙሳ ልባቸው ውስጥ ፍርሃት ተሰማቸው። አላህ ተባረከ ወተዓላ ቅድም በገባው ቃል መሰረት እኔ ከናንተ ጋር ነኝ ብሏቸዋልና ከወንድማቸው ከሃሩን ጋር قلنا لا تخف إنك أنت الأعلى አላቸው። አላህ ተባረከ ወተዓላ አትፍራ ሙሳ ሆይ አንተ ነህ የበላዩ አላቸው። አላህን የያዘ ሐቅን የያዘ ለአላህ ብሎ የሚኖር ለሐቅ ብሎ የሚኖር ሁሌም የበላይ ነው። አላህ ተባረከ ወተዓላ ይረዳዋል። وألق ما في يمينك تلقف ما صنعوا ቀኝህ ላይ ያለችዋን ጉደኛ በትርህን ጣል አድርጋት፣ ከተለያየ ሀገር ተሰብስበው የመጡ ድግምተኞች ሁሉ የለፉበትን ጎራርሳ ተጨርሰዋለች አላቸው አላህ ተባረከ ወተዓላ። إنما صنعوا كيد ساحر ምንም ቢለፉ ምንም ቢጥሩ ቁጥራቸው ምንም ብዙ ቢሆን የሰሩት ስራ የድግምተኛ ሴራ ከመሆን የሚዘል አይደለም። ولا يفلح الساحر حيث أتى ድግምተኛ ቤተኛው መልኩ ቢመጣ ምንም ቢሰራ አይሳካለትም አላቸው አላህ ተባረከ ወተዓላ። ከባዱን ስራቸውን አላህ ቀለል አደረገው።
ሙሳ አለይሂ ሰላም በትራቸውን ጣል አድርገው ድግምተኞች በሙሉ የለፉበትን በቅጽበት ጎራርሳ ጨረሰችው። በትራቸውን ጣል ሲያደርጉ ወደ እባብነት ተለውጣ ስንትና ስንት ድግምተኞች የለፉበትን ጎራርሳ መጨረሻ ላይ አንገቷን ቀና በማድረግ ከዙሪያው ያሉ ሰዎችን ማስፈራራት ጀመረች። ወደ ፍርዓውን ሁሉ ሄዳ አንገቷን እንደመዘዘችበት ደንግጦ ቦታው ላይ ሽንቱን ሁሉ እንደለቀቀ የታሪክ ዑለሞች ይናገራሉ። እንዲህ አይነት ተፋሲል የሆኑ ነገሮችን ቁርአን ላይ የነብዩ ሐዲስ ላይ ባናገኛቸውም ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱ عن بني إسرائيل ولا حرج ብላ ከበኒ እስራኤሎች ከአህለል ክታቦች ያገኛችሁትን ታሪክ ተናገሩ ችግር የለውም ብላ ከዲናችን ጋር የሚጋጭ እስካልሆነ ድረስ ቁርአንና ሐዲስ ላይ ካለው ሚስማማ ከሆነ አምነን እንቀበላለን። ቁርአንና ሐዲስ ጋር ካለው የሚጋጭ ከሆነ እንመልሳለን። ቁርአንና ሐዲስ ላይ ካለው ማይጋጭም ማይስማማም ከሆነ ሰምተን እናሳልፈዋለን። ከዚህ ምን ወስደው ትምህርት ካለ ትምህርት እንወስድበታለን። ፍርዓውን አምባገነን ነበር። አላህ ሊያዋርደው ፈለገ። እባቢቱ ወደሱ በመሄድ አንገቷን ቀና ስታደርግ ደንግጦ ሽንቱን መልቀቁ ፍርዓውንን ማዋረድ ነው። አና ረብኩም አልአላ ሲል የነበረው ሰው እባብን ሁሉ እንደሚፈራ የሚያሳይ ነው። ቤት ውስጥ ሲገባ ሽንት ቤት ላይ ሸይጣን ሰው ተመስሎ አገኘዋሉ። ፍርዓውን አንተ ማን ነህ ሲለው እንዴ አና ረብኩም አልአላ ያልክ አይደል እንዴ እንዴት ቤት ውስጥ ያለውን ሰው አታቀም ብሎ መልስ ሰጠው ሁሉ ይላል። አቅሉ ታውሮ እንጂ በተለያየ መልኩ ደካማነቱን ያውቃል። ደካማነቱንም ሰዎችም እንዳዩ አላህ ያደረገ ነው። በዚህ መልኩ የሙሳ እጅ ላይ የነበረች የንቋት የነበረች ዱላ ድግምታቸውን በሙሉ ስታከሽ የሙሳንም ስራ ኃይል ሲያዩ ሰዎች ለሁለት ተከፈሉ። ሙሳ እንዲያፍር ያደርጋሉ የተባሉት ድግምተኞች ስጁድ ተደፉ። አመና ቢረቢል ዓለሚን በዓለማቱ ጌታ አምነናል። በዓለማቱ ጌታ ሲባል ፍርዓውን እንዳይመስልባቸው ፍርዓውንም እኔን ነው የሚሉት ብለው እንዳይኮራ ረቢ ሙሳ ወሃሩን በሙሳና በሃሩን ጌታ አመነና። ግፈኛው አምባገነኑ ሸር አስቦ የቀሰቀሳቸው ፍርዓውንም ደነገጠ፣ ተዋረደ፣ ዛቻውን ቀጠለ። ድሮ ዛቻው ሙሳና ሃሩን ላይ ነበር። አሁን ግን በዚህ ክስተት ትምህርት ወስደው ሙሳ ድግምተኛ ሳይሆኑ ከአላህ ዘንድ ተአምር ይዘው የመጡ መሆናቸውን አምነው ተረተው በአላህ ያመኑ ለጌታቸው ስጁድ የደፉ አማኞችም ጭምር ላይ ፍርዓውን ዛተባቸው። አመንቱም ለሁ ቀብለ አን አደነ ለኩም እመኑ ብዬ ሳልፈቅድላችሁ ለሙሳ ታምኑለታላችሁ እንዴ? ይላል። ማመንም እምነትን ማስተካከልም በሱ ፍቃድ መሰረት እንዲሆን ይፈልጋል። የሰውን ልጅ በሙሉ ባሪያ ማድረግ የሚፈልግ ሰው ነው። እንግዲያውስ ዋናው ሲሕር አስተማሪያችሁ እሱ ነው አለ። ኢነሁ ለከቢሩኩም الذي علمكم السحر ታላቃችሁ እሱ ነው ድግምት ያስተማራችሁ። ሁላችሁንም በጋራ ምን እንደማደርጋችሁን ያውቃለሁ። እጅ እግራችሁን ቆራርጣችኋለሁ፣ ዛፍም ላይ አንጠለጥላችኋለሁ፣ ከኛ ውስጥ ኃይለኛው ማን እንደሆነ ታውቃላችሁ ብሎ መፎከር፣ ማስፈራራት፣ መዛት ጀመር። ያስተሳሰብ ችግር ያለበት ለያዘው አቋም ማስረጃ የሌለው ስራ ይሄ ነው። በጡንቻ መተማመን። ይሄኔ በአላህ ያመኑ ሐቅ ሲገለጥላቸው የጌታቸውን መንገድ የተከተሉ የቀድሞ ድግምተኞች የአሁን ሙእሚኖች قالوا لن نؤثرك على ما جاءنا من البينات والذي فطرنا فاقض ما أنت قاض إنما تقضي هذه الحياة الدنيا እኛ ከጌታችን ዘንድ ከመጣው ግልጽ መረጃ ሙሳ ይዞት ከመጣው ነብይነት ተአምር አንተን አናስበልጥም። ከፈጠረን ጌታ አንተን አናስበልጥም። የወሰንከውን ወሰን፣ የወሰድከውን እርምጃ ውሰድ። አንተ የፈለግከውን ብትወሰን እርምጃ ብትወስድ እዚህች ምድር ላይ ነው። አዱንያ ዞሮ ዞሮ ማለቁ አይቀርም፣ መሞታችን አይቀርም። እኛ በጌታችን በአላህ አምነናል። ካሁን ቀደም ያጠፋነውን ጥፋት ይቅር ይለን ዘንድ አስገድደህ ያሰራህን ስሕርም ይምረን ዘንድ አላህ ካንተ ይሻላል። ወላሁ ኸይር ወአብቃ። ደግሞም አላህ ዘለዓለማዊ ነው። እነሆ ሙጅሪም ሆኖ ከጌታው የተገናኘ ሰው ጀሃነም የሱ መግቢያ ናት። ወይ አይሞት ወይ በሰላም አይኖርም። ጌታው ላይ አምኖ ደግሞ ከጌታው የተገናኘ ሰው መልካምን ስራ የሰራም ሰው እነሱ የላቀ የጀነት ማዕረግ አላቸው። ከበስተሱራ ወንዞች የሚፈሱባቸው ጀነቶችንም ይገባሉ። ራሱን ከወንጀል ያጠራ ሰው ምንዳው ይሄን ይመስላል ብለው ተናገሩ። ሙሳን እንዲዋጉለት ያመጣቸው ሰዎች አምነናል ብለው አረፉ። ሽርኩን ተው። ፍርዓውን ምድር ጠበበችው። ዛቻው ላይ ቀጠለ። ሲጀምርም ተውኝ ሙሳን ልግደል ያለ ነበር። ዲናችሁን እንዳይቀይርባችሁ ምድር ላይ ፈሳድን እንዳያስፋፋ ያለ ነበር።
وقال فرعون ذروني أقتل موسى وليدعو ربه توي موسى لقدلو يالا كزور ያሉ ሰዎች ይከለክሉት ነበር فرعون يسقاو አልቀረም የሰዎችን ዲን ቀየሩ ሙሳ ላኪን የቀየሩት ከመጥፎ ወደ ጥሩ ሙሳንም በሙሳ ያመኑ በብዙ ሺዎች የሚቆጠሩ ሰዎችንም መበቀል ፈለገ ያመኑ ሰዎችንም እጅጉን አሰቃየ ሐቁ ሲወጣና የሙሳ ተከታዮች ሲበዙም የፍርዓውን ደጋፊዎች ፍርዓውንን ያነሳሱት ጀመረ ድሮ ሙሳን አትግደል ያሉ ያረጋጉት እንዳልነበረው وقال الملأ من قوم فرعون أتذر موسى وقومه ليفسدوا في الأرض ويذرك وآلهتك تللك የሚባሉ ፍርዓውን ዘንድ ቅርብ የሆኑት አንተ ፍርዓውን ሆይ ሙሳና ተከታዮቹን ምድር ላይ ፈሳድን እንዲያስፋፉ አንተን ማምለክን እንዲተው ትፈቅድላቸዋለህ እንዴ ዝም ትላቸዋለህ እንዴ ብለው ገፋፉ فرعونم قال سنقتل أبناءهم ونستحيي نساءهم وإنا فوقهم قاهرون ولو ملسطاچو لازم ማንላቸው ወንዶቹን እንገድላለን ሴቶቹን ደግሞ በህይወት ያስቀረን ባሪያ አገልጋይ እናደርጋለን وإنا فوقهم قاهرون እኛ ከባላያቸው ሆነን እንረግጣቸዋለን እንጨቁናቸዋለን መከራው ስቃዩ አማኞች ላይ በዛ በዲናቸው የመጣ እጅጉኑ ተሰቃዩ وما تنقم منا إلا أن آمنا بآيات ربنا لما جاءتنا ربنا أفرغ علينا صبرا وتوفنا مسلمين يالوم دعاء يدرقوا نبر فرعون ይሄን ሁሉ በደልና ግፍ እኮ መታደርስብን በአላህ በማመናችን ነው ግልጽ የሆነው ከጌታችን የመጣውን ወህይ በመቀበላችን በተአምሩ በማመናችን መልእክተኞቹን እሺ በማለታችን ነው ጌታችን ሆይ እኛ ላይ ሰብርህን አፍስስ አዝንብብን ታጋሽ አድርገን ሙስሊም አድርገህም ግደለን ብለው ዱዓ ያደርጉ ነበር ዳሙኑ ሲበረታባቸውም ሙሳም ለህዝቦቻቸው استعينوا بالله واصبروا አላህን እገዛ ጠይቁት ትዕግስትም አድርጉ ምድር የአላህ ናት ለፈለገው ሰው ያወርሳታል ምድርን ሆኖም የመጨረሻ ማማር አላህን ለሚፈሩ ሰዎች ነው አሏቸው ምንም እንኳን ለመረጋጋት ቢሞክሩ አማኞች ፍርዓውንና ደጋፊዎቹ ሰራዊቶቹ ሙእሚኖች ላይ የሚያደርሱት በደልና ግፍ ጭራሽ ማይቻል ነበርና የሙሳ ህዝቦች ለሙሳ እንዲህ ሲሉ ተናገሩ قالوا أوذينا من قبل أن تأتينا ومن بعد ما جئتنا አንተም ሳትመጣና ሳትደርስልን በፊት አዛ እንደተደረገን ነበር ዛሬ አንተም መተህ አንተንም ተከተለን አዛው እንደቀጠለ ነው ምን ይሻላል ሙሳ አለይሂ ሰላም عسى ربكم أن يهلك عدوكم ويستخلفكم في الأرض فينظر كيف تعملون አሏቸው صبر አድርጉ ታገሱ በصبر ነው ሁሉም ነገር የሚሳካው አለ እንዲረጋጉ አደረጓቸው ሆኖም ጌታችሁ ጠላታችሁን ሊያጠፋ ቃል ገብቷል ምድር ላይም ተተኪ ሊያደርጋችሁ ቃል ገብቷል ከዛ በኋላ ምን እንደምታደርጉ አላህ ያያል አሏቸው በዚሁ በጌታቸው ቃል መሰረት አላህ ተባረከ ወተዓላ ፍርዓውንና አጃቢዎቹን ሰራዊቶቹን የሚያጠፋበት ጊዜ ደረሰ ሙሳን አማኞችን ተከታዮችን ሰብስበህ ለሊት ላይ ሀገሩን ጥለህ ውጣ አለ ولقد أوحينا إلى موسى أن أسر بعبادي فاضرب لهم طريقا في البحر يبسا لا تخاف دركا ولا تخشى لك ለሙሳ ወህይ ያስተላለፍንላቸው ሙሳ ሆይ ምሽት ላይ አማኞችን ወገኖችህን ይዘህ ወደ ባህር አምራ لا تخاف دركا ولا تخشى فرعون ደርሶ ይዘኛል ብለህ አትስጋ ፊት ለፊትም ባህር ገጥሞኝ መንገድ ይዘገብኛል ብለህ አትስጋ አላቸው አላህ ተባረከ ወተዓላ አላህ ተባረከ ወተዓላ ባህሩ ሙሳና አማኞችን ለማዳን ዝግጁ እንዲሆን በሌላ በኩል ደግሞ ፍርዓውንና ተከታዮቹን ለማጥፋት እንዲዘጋጅ ለባህሩም አላህ መልእክት አስተላልፏል የፍርዓውንን ድንበር ማለፍ አስመልክቶ واستكبر هو وجنوده في الأرض بغير الحق وظنوا أنهم إلينا لا يرجعون ብሎ ነበር አላህ ፍርዓውንም ሰራዊቶቹም ያለ አግባብ ምድር ላይ ተኮራርተዋል ድንበር አልፈዋል ወደኔም ማይመለሱ መስሏቸዋል ብሎ ነበር አላህ ተባረከ ወተዓላ فأخذناه وجنوده فنبذناهم في اليم فانظر كيف كان عاقبة الظالمين لنا الله تبارك وتعالى عند كرانا عند تنقبارر አልቀረም ፍርዓውንና ተከታዮቹ እሱንም ተከታዮቹንም ውሃ ላይ ከተትናቸው የግፈኞች መጨረሻ ምን እንደሚመስል ተመልከት ይላል አላህ ተባረከ ወተዓላ በየሀገሩ ያሉ ሰራዊቶቹን ማሰባሰብ ጀመረ فأرسل فرعون في المدائن حاشرين إن هؤلاء لشرذمة قليلون
ሙሳን አላህ ውጣ ብሏቸዋል። ከኋላ ሊከተላቸው እንደሚችልም አላህ ነግሯቸዋል። ኢነኩም ሙተበዑን ብሏቸዋል። ሱረቱ ሹዓራ ላይ እንዳለ ከኋላ ሚከታተላችሁ አለ፣ ሆኖም አትፍራ አትስጋ ውጣ ብሏቸዋል። ፈርዖንም በየሀገሩ ያለን ህዝብ ቀስቅሷል። እጅግ በጣም በርካታ ከተሞች እንደነበሩና ከነዚህ ከተሞች ሁሉ ህዝብ ተጠራርቶ እንደመጣ ሰራዊት እንደተሰባሰበ የተፍሲር ሊቃውንት ገልጸዋል። فأتبعوهم مشرقين ህዝቡን ሲቀሰቅስም إن هؤلاء لشرذمة قليلون ያ እነዚህ ጥቂት ስብስቦች ናቸው፣ አመፀኞች ናቸው፣ አናደውናል፣ እኛ ሁላችንም ነቅተናል፣ ከነሱ በኩል የሚመጣ ጥቃትም እንዳይኖር ተጠንቅቀናል። ስለዚህ ተሰብስባችሁኑ ካሉበት ይዘን እንፍጃቸው ብለው ፍርዓውን ህዝቡን ቀሰቀሰ። ፍርዓውንና ደጋፊዎቹ አላወቁ። ካሉበት ሀገራቸው ጠራርጎ ሊያወጣቸው አላህ ተባረከ ወተዓላ መንገድ ያመቻቸ፣ በራሳቸው እግር ወደ ጥፋት እየተጓዙ ነው፣ ለራሳቸው ጉድጓድ እየቆፈሩ። ይሄንንም አላህ ተባረከ ወተዓላ አጂብ በሆነ መልኩ ሱረቱ ሹዓራ ላይ ነግሮናል። فأخرجناهم من جنات وعيون وكنوز ومقام كريم كذلك وأورثناها بني إسرائيل لنا ከአባይ ወንዝ በተገኘው የአላህ ኒዕማ የተለያዩ አትክልቶችን ተክለው ነበር፣ የሚያማምሩ ቤቶችንም ከዙሪያቸው ገንብተው ነበር። فأخرجناهم ፍርዓውንና ተከታዮቹን አወጣናቸው ሚን ጀናቲን ከአትክልታቸው ከመናፈሻቸው፣ ወዑዩኒን ከአባይ ወንዝ ተጠልፎ ወደ መንደራቸው እንዲፈስ ወደ አትክልታቸው እንዲፈስ ተደርጎ ከነበረው የመስኖ ውሃቸውም ጥለውት እንዲወጡ አደረግናቸው። ወኩኑዝን ወመቃሚን ከሪም ያለ አግባብ የሰበሰቡት ካዝና ብራቸውን፣ መቃሚን ከሪም የተከበረ ቤታቸውን ማረፊያቸውን ሁሉ ጥለው እንዲወጡ አደረግናቸው። እነሱ ድል አድርገው የሚመለሱ መስሏቸዋል። ነገር ግን እነሱ እንዳሰቡት አልሆነም። ከዛሊከ ወአውረትናሃ በኒ እስራኤል የእስራኤል ልጆች የሙሳ ተከታዮች እንዲወርሷቸው አደረገን። ቦታው ላይ እንዲተኩ ያን ሁሉ ጸጋ እንዲጠቀሙ አደረግናቸው። የእስራኤል ልጆች በሚባሉበት ጊዜ የያዕቁብ ዝርያዎች ማለት ነው። እስራኤል ማለት የያዕቁብ አንድ ስማቸው፣ ያዕቁብ ደግሞ የኢብራሂም ልጅ የልጅ ልጅ ናቸው። ባለንበት ጊዜ እስራኤል ሲባልና ቁርአን ላይ ሐዲስ ላይ እስራኤል በሚባልበት ጊዜ አንድ አይደለም። ያሁኖቹ ጠማሞች ሙጅሪሞች ናቸው። አማ የቀድሞቹ ቁርአን ሐዲስ ላይ ያሉ እስራኤሎች አብዛኞቹ በተለይ መጀመሪያ አካባቢ የነበሩት ኸይረኞች ናቸው፣ የሙሳ ተከታዮች ናቸው። በተወሰነ መልኩ ያኔም ቢሆን አስቸጋሪ ቢሆኑም ማለት ነው። ሙሳ ወንድሜ አላህ ይዘንለት ከኔ በላይ ህዝቦቹ አዳ አድርገውት ታግሰዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መጀመሪያም ሙሳን አታግለዋል። አይናቸው ያየ በሙሳ ምክንያት አላህ አግዞ ፍርዓውን ጠፍቶላቸው ሰላም አግኝተውም ሙሳን አታግለዋል። መጨረሻ አካባቢ ላይ ሁሉ ሃሩንን ወንድምህን የገደልከው አንተ ነህ ብለው የጠረጠሩም አሉ። ከነሱ ውስጥ ከሙሳ ጋር አብረው በሄዱበት ሃሩን ሞተው ነበር አጀላቸው ደርሶ። ከሙሳ ይልቅ አንዳንዶቹ ወይም ብዙዎቹ ሃሩንን ይወዱ ነበር። እኛ ስለምንወደው ካንተ የበለጠም ስለሚያዝንልን በተወሰነ መልኩ ከሙሳ ይልቅ ለዘብተኛ እንደነበሩ ይነገር ነበር። ሙሳ በባህሪያቸው አላህ ኃይለኛ ጉልበተኛ አድርጎ ነው የፈጠራቸው። መጨረሻ ላይ እንደምናየው መለከል መውተን በጥፊ ብለው አይኑን ያጠፉ ሰው ናቸው። ስለዚህ ሃሩን ከኛ ይበልጥ ስለሚቀርብ እኛም ስለምንቀርበው ቀንተህ ነው የገደልከው ብለው ነብይን እስከ መጠርጠር የደረሱ አሉ። ከነሱ ውስጥ በጣም ሲያበዙት መጨረሻ ላይ ወደ ቀብሩ ሄደው ሃሩን አጀላቸው ደርሶ ራሳቸው እንደሞቱ እንዲናገሩ እንዲሰሙ አላህ እንዳደረገ ታሪክ ላይ ተነግሯል። عموما እዚህ ማለት የፈለኩት የእስራኤል ልጆች በምንልበት ጊዜ እስራኤል ሲባል ባለንበት ጊዜ ህመም ስለሚሰማን የድሮዎቹ እስራኤሎች አላህ ያን ሁሉ ኒዕማ ያዋለላቸው ከሙሳ ጋር አማን ሆነው የዳኑ እስራኤሎችና የሆኖቹ እስራኤሎች አንድ እንዳይመስሉን አላህ ሙሳና ተከታዮቹ ፍርዓውንና ሰራዊቶቹ ያለሙትን ሀገር እንዲወርሱ አላህ አደረጋቸው። ተሰብስበው የፍርዓውን ተከታዮች ከሀገራቸው ሲወጡ ሙሳና አማኞችን አጥፍተው ተመልሰው በሀገራቸው በሰላም ይኖሩ ነበር የመሰላቸው። እነሱ እንዳሰቡት አልሆነ። فأتبعوهم مشرقين ሙሳ ህዝቦቻቸውን ይዘው ወደ ባህሩ ጉዞ ጀመሩ። ፍርዓውንና እጅግ በጣም በብዙ መቶ ሺህ የሚቆጠሩ ሰራዊቶቹን ይዞ ሙሳና አማኞችን አግኝቶ ለመበቀል ጉዞ ጀመረ። ሙሳ ባህሩ ጋር ሲደርሱ ፍርዓውንም ሰራዊቶቹን አስከትሎ ሙሳ ካሉበት አካባቢ ሲዘልቅ ወቅቱ ፀሐይ የምትወጣበት ወቅት ነበር። فأتبعوهم مشرقين ንጋት ላይ ደረሱባቸው አለ አላህ ተባረከ ወተዓላ። ፀሐይ ወጣች። ሁለቱ ሰራዊቶች ሲገናኙ ምን እንደተከሰተ አላህ እንዲህ ሲል ይነግረናል። فلما ترى الجمعان የሙሳ ቡድኖች
የፍርዓውን ቡድኖችን ሲያዩ እነሱም እነዚህን ሲያዩአቸው የሙሳ ተከታዮች ደነገጡ። ደረሱብን ተያዘን አሉ። አላህ ተባረከ ወተዓላ ቅድም በገባው ቃል መሰረት ከላ ኢነ መዕየ ረቢ ሰያህዲን አሉ ሙሳ ዓለይሂ ሰላም። አትስጉ፣ በጭራሽ ሊደርሱብን አይችሉም፣ ከኔ ጋር አላህ አለ፣ መውጫ ያበጀልኛል አሉ። ይህ ነው የሙእሚን የቂን፣ ትክክለኛ ኢማን ማለት በአላህ መተማመን ማለት እዚህ ጋር ነው የሚገለጸው። ከፊት ለፊታቸው ባህር ነው ያለው፣ የተዘጋጀ ጀልባ የላቸው፣ መርከብ የላቸው። ከኋላቸው ደማቸውን ሊያፈስ በንዴት ተሞልቶ የሚመጣው ፍርዓውንና በብዙ መቶ ሺዎች የሚቆጠሩ ሰራዊቶቹ ነው ያሉት። አጣብቂኝ ውስጥ ገብተዋል። እዚህ ቦታ ላይ ሙሳ በጭራሽ አትስጉ፣ አትደንግጡ፣ አላህ ከኔ ጋር አለ፣ አያሳፍረኝም፣ መንገድ ይፈጥርልኛል። ባህሩ ላይ መንገድ ፍጠርላቸው፣ ከኋላ ይደርስብኛል ወይም ባህሩ ይውጠኛል ብለህም አትፍራ ብሏቸው ነበርና فأوحينا إلى موسى أن اضرب بعصاك البحر ለሙሳ ወህይ ያስተላለፈን በያዝካት ታሪከኛ ዱላህ ባህሩን መታ አድርገው አላቸው። የሙሳ በትር እጅግ በጣም ሰፊ የሆነውን ባህር ምኑ ጋር መታ? መንገድ ልታወጣ ነው። ወላኪን አላህ አንድ ነገር ሁን ካለው ይሆናል። ሙሳን በታዘዙት መሰረት ባህሩን መታ አደረጉት። መታ ሲያደርጉ ባህሩ 12 ቦታ ተከፍሎ 12 መንገድ ተፈጠረ። ከሙሳ ጋር የነበሩ ሰዎችም በ12 የተከፋፈሉ ነበር። ሱብሃንአላህ አላህ ስለነገረን ቁርአን ላይ ስለተተረከልን እናምናለን እንጂ አንዲት በሰው እጅ የምትያዝ ዱላ ላይ ባህር ተመቶ 12 መንገድ ከባህሩ ይከፈታል ብሎ ማሰብ በጣም ይከብድ ነው። መንገድ መፈጠሩን ብቻ አይደለም فكان كل فرق كالطود العظيم አለን አላህ ተባረከ ወተዓላ። አንዱን መንገድ ከሌላኛው መንገድ የሚለየው መሃል ላይ ያለው ውሃው ራሱ እንደ ጋራ ተነስቶ ቆመ። ተራ ጋራም አይደለም፣ አልዓዚም ትልቅ እንደሆነ ጋራ አንዱን መንገድ ከሌላኛው መንገድ የሚለይ በየመሃሉ 12 ነገዶች ተከፋፍለው ያልፋሉ። በሚያልፉበት ጊዜ ጭቃም ይሁን ውሃ አልነካቸው፣ ልብሳቸውም አልበሰበሰ። ይሄ አላህ ትልቅ ቁድራ ነው። ሙሳና ተከታዮቹ ባህሩ መንገድ ሆኖላቸው ጉዞ ጀመሩ። ከኋላ የተከተሉ ያሉ እናጠቃለን ብለው ተዘጋጅተው የሚጠብቁ ፍርዓውንና ደጋፊዎቹ ግራ ተጋቡ። ባህሩን ያውቁታል። ሙሳ የጦር መርከብ አዘጋጅቶ ተቀናጅቶ ይሄን ማድረግ እንደማይችል ያውቃሉ። አላህ ግን ተባረከ ወተዓላ ለባሮቹ ሁሉንም ነገር ያገራል፣ ያዘጋጃል። ከኋላ መተው ለአማኞች የተከፈተውን መንገድ ሲያዩ እነሱንም ጭምር የሚያሻግር መሰላቸው። ልዩ መንገድና ልዩ ድልድይ እንደሆነ አላወቁ። እሳትን ለነቢዩላህ ኢብራሂም ቀዝቃዛ አየር ያደረገው አላህ ውሃን ለሙሳ ደረቅ መንገድ እንዳደረገ አላወቁም። ሙሳ ገቡ። ከሙሳ ተከታዮች አንድ ሰው እንኳን አልቀረም። የሙሳ ህዝቦች ገብተው ባህሩን አቋርጠው ሌላኛው ዳርቻ ላይ ተሻግረው በሰላም ጉዟቸው ተጠናቆ አንድ ሰው ሳይቀር ጨርሰው ሲወጡ የፍርዓውን ህዝቦችም እነ ሙሳን ተሻግረው ለመበቀል ባህሩ ላይ ጉዞ ጀመሩ። ፍርዓውን ልግባ እያለ ፈራ ተባለ። በዚህ ሰዓት ኢብሊስ መጥቶ ሴት ፈረስ ላይ ሆኖ አደፋፈረው ይላል። እቺ ሴት ፈረስ የገባችው እኔ እንዴት አልገባም ብሎ ፍርዓውንም ተከትሎ ገባ። ከዛ በኋላ ሰራዊቶቹ በሙሉ ገቡ። ከፍርዓውን ሰራዊት አንድ እንኳን ሳይቀር ሞልቶ ከገባ በኋላ በማዶ በኩል የአላህ ባሮች አንድ እንኳን ሙእሚን ሳይቀር ጨርሰው ከተሻገሩ ከወጡ በኋላ ከባህሩ አላህ ተባረከ ወተዓላ ባህሩ ወደ ነበረበት እንዲመለስ አላህ አደረገው። ይሄንንም ክስተት አላህ ተባረከ ወተዓላ እጅግ በጣም አጂብ በሆነ መልኩ አስደናቂ በሆነ መልኩ አላህ ቁርአን ላይ ገልጾታል። ወአዝለፍና ثم الآخرين ባህሩ ለ12 ተከፍሎ ደረቅ መንገድ ከተዘጋጀ በኋላ አማኞችን አስጠጋናቸው፣ እንዲገቡ አረግናቸው። ወአንጀይና ሙሳ ወመን መዐሁ አጅመዒን ሙሳና ከሙሳ ጋር የነበሩትን ሙሉ በሙሉ አንድ ህፃን እንኳን ሳይቀር እንዲሻገሩ አደረግናቸው። ثم أغرقنا الآخرين የሙሳ ተቃራኒ የሆኑትን አምባገነኖችን ከሃዲዎችን እዛ ውስጥ ገብተው እንዲሰምጡ አደረግናቸው። ኢነ ፊ ዛሊከ ለአያ ወማ ካነ አክተሩሁም ሙእሚኒን። ይህ ትልቅ የሆነ ተአምር ነው። አብዛኞቹ ግን ሙእሚኖች አልነበሩም፣ ከዚህ እንኳን አልተማሩም ይላል። ፍርዓውንና ተከታዮቹ ባህር ውስጥ ሰመጡ፣ ግራ ተጋቡ። ፍርዓውን ጨነቀው፣ ያልጠበቀው ነገር ገጠመው። ሰዎችን ሲያሸብር ሲያስጨንቅ ያለ አግባብ ሲገድል እንዳልነበረው ተገደለ። ግፈኛው መሪ ያወጣው የነበረውን ፍትህ የጎደለውን ህግ በሙሉ አስፈጻሚ የነበሩ ግፈኛ ሰራዊቶቹም ከሱ ጋር ሞቱ። ንግስናህን ይቀማሃል፣ በሱ እጅ ትጠፋለህ ተብሎ በተነገረው መሰረት ስንትና ስንት ህፃናትን ሲጨፈጭፍ እንዳልነበረው
ከወንዝ ዳር አግኝቶ ቤቱ ባሳደገው ሙሳ አማካኝነት ተዋረደ። መጨረሻ ላይ ውሃ ውስጥ ሰምጦ ገርገራ ሲይዘው አመንቱ አነሁ ላ ኢላሃ ኢላ አለዚ አመነት ቢሂ በኑ እስራኤል ወአነ ሚነል ሙስሊሚን አለ። ሙሳና ተከታዮቹ የእስራኤል ልጆች ባመኑበት ትክክለኛው ጌታ በአላህ አመንኩኝ አለ። ከሙስሊሞች ነኝ አለ። እስከዛሬ ስንትና ስንት የድርቅና የብልግና ንግግር ሲናገር እንዳልቆየው ዛሬ ሲጨንቀው አመንኩኛል። አሁን ከሙስሊሞች ነኝ አለ። አላህ ተባረከ ወተዓላ ድንቅ መልስ ሰጠው። አልአነ ወቀድ ዐሰይተ ቀብል፣ አሁን ነው እንዴ የምታምነው? አሁን ነው እንዴ የምትሰልመው? እስከዛሬ አምፀህ ቆይተህ መረጃው ቀርቦልህ ተአምሩን አይተህ አልሰልም ብለህ ይህ አንሶህ አማኞችን አዛ ስታደርግ ቆይተህ ስታጨናንቅ ቆይተህ ባሪያ አድርገህ ስትገዛ ቆይተህ ዛሬ የምትይዘውን የምትጨብጠውን ስታጣ ነው እንዴ አምኛለሁ የምትለው? ድሮ የሰራኸው በደልና ግፍ አንሶህ ራሳቸውን ለማዳን ጌታቸውን በሰላም ለማምለክ ባህር አቋርጠው የሄዱ ሰዎችን ሁሉ ከባህር ውስጥ ሁሉ ገብተህ ባህር ሁሉ ተሻግረህ ለማጥቃት ስሞክር የነበርክ ሰው ነህ። ሰላም የሆኑ ሰላማዊ ሰዎችን ስታሸብር የነበርክ ሰው ነህ። ሞተህ እዛው በስብሰህ እንኳ አትቀርም። ካሁን ቀደመና ረቡኩሙል አዕላ ብለህ ትኮራ እንዳልነበረው ዛሬ መሳቂያ እንድትሆን ምንም ማድረግ የማትችል ደካማ መሆንህ እንዲታወቅ فاليوم ننجيك ببدنك لتكون لمن خلفك آية وإن كثيرا من الناس عن آياتنا لغافلون على الله تبارك وتعالى ዛሬ በደንህን ሬሳህን ዳርቻው ላይ አውጥተን እንጥለዋለን ከሞትክ በኋላ ሰዎች ትምህርት ይወስዱበት ዘንድ። አብዛኞቹ የሰው ልጆች ትምህርት አይወስዱም፣ አይማሩም፣ አይገሰጹም፣ ጋፍሎች ናቸው። አላህ ተባረከ ወተዓላ ትናንትን የጌታችሁ ነኝ ሲል የነበረው አምባገነኑ ንጉስ ዛሬ ድንገት ከባህር ተስፈንጥሮ እንደወጣ አሳ ነፍሱ ወጣ ሬሳውን ሚያነሳ ጠፍቶ ያሾፍበት በነበረው ውሃ وهذه الانهار تجري من تحتي ያው ከበስተስሬ ወንዞች ሲፈሱ አታዩም እንዴ እያለ ያሾፍበት በነበረው ውሃ ላይ አላህ እንዲሞት አድርጎት። በዚህም የግፈኛው ፍርዓውንና ግፉ ላይ የሚያበረታቱት ሰራዊቶቹ ጉዳይ አበቃ። ለሙእሚኖች ነጋላቸው። ለሙሳ ተከታዮች አላህ የተመቻቸን ሁኔታ ፈጠረላቸው። ተበቀልናቸው ፍርዓውንና ተከታዮቹ። የተፈጠሩለትን ዓላማ የዘነጉ ሰዎች ስለነበሩም ባህር ውስጥ ሰምጠው እንዲሞቱ አደረግናቸው። አቅመ ደካማ ተደርገው ተጨቁነው ተበድለው የነበሩ የእስራኤል ልጆችን በሙሳ ያመኑ ሰዎችን አውረስና القوم الذين كانوا يستضعفون مشارق الأرض ومغاربها التي باركنا فيها وتمت كلمة ربك الحسنى على بني إسرائيل بما صبروا ودمرنا ما كان يصنع فرعون وقومه وما كانوا يعرشون الله تبارك وتعالى لا إسرائيل ልጆች ለሙሳ ተከታዮች ነጋላቸው፣ ምድርን አስወረስናቸው። وتمت كلمة ربك የጌታህ ቃል ተፈጸመላቸው። ونريد أن نمن على الذين استضعفوا في الأرض ብሎ ነበር ትናንትና እንደተጠቀሰን። አቅመ ደካሞችን ምድር ላይ ልናመቻችላቸው እንፈልጋለን ብሎ ነበር። እነሆ አላህ የፈለገው ሆነ። ወቅቱን ጠብቆ ተከሰተ። ቢማ ሰበሩ አለ በመታገሳቸው አለ። በሰብር ነው ሁሉ ነገር የሚገኘው። ሙስሊሙ መከራ ስቃይ ቢበዛበት ሊሰብር ይገባል። የመጠበትን በላ አላህ እንዲያነሳለት ዱዓ ሊያደርግ ይገባል። በዚህ መልኩ ሙሳ አለይሂ ሰላም ከፍርዓኑ ተንኮል ዳኑ። ከዛ በኋላ ህዝቦቻቸውን ሲያስተምሩ ቆዩ። አላማቸውን ከግብ ካደረሱ በኋላ የማይሞት የለምና ሙሳ አለይሂ ሰላም እጀላቸው ደረሰ። መለከል መውት መጥቶ ኢማም አልቡኻሪ ሰሂሐቸው ላይ ባስቀመጡት መሰረት አጂብ ረበክ ጌታህ እየጠራህ ነው መልስ ስጥ አላቸው። ሙሳ አለይሂ ሰላም ሞትን በጣም ይፈሩ ነበር፣ በጣም ይከብዳቸው ነበር። መለከል መውትን በጊዜው የመጣው በሰው ተመስሎ ነው። በዛ ላይ የሞትን ስም ሲጠራባቸው በጣም ደንግጠው ነበርና መለከል መውትን በጥፊ ያሉት። ወዲያውኑ መለከል መውት ወደ ጌታው ተመልሶ ጌታዬ ሆይ ሞትን ወደማይፈልግ ባሪያህ ነው ያላከኝ አለው ለአላህ ተባረከ ወተዓላ። አላህን ተባረከ ወተዓላ ለመላእክቱ አይኑን መልሶለት ሂድ ተመልሰህ እጅህን በሬ ላይ ያሳርፍ በለው ለሙሳ። እጅህ ያረፈበትን የበሬውን ፀጉር ያክል ዱንያ ላይ ትኖራለህም ብለህ ንገረው በማለት መላእክቱ ድጋሚ ተላከ። ተመልሶ መጥቶም ለሙሳ የተባለውን ተናገረ መላእክቱ። ሙሳ ከዛ በኋላስ ብለው ጠየቁ። እጄን በሬ ላይ አሳርፌ እጄ ያረፈበትን የበሬ ፀጉር ያክል ዱንያ ላይ ከኖርኩኝ ከዛ ቀጥሎስ ምንድነው የሚሆነው? ትሞታለህ አላቸው። ያ ረብ አልአነ ሚን ቀሪብ አሉ ሙሳ። ዞሮ ዞሮ መሞቴ ማይቀር ከሆነማ አሁኑኑ ልሙት አሉ።
አላህን ተባረከ ወተዓላ ወደ በይተል መቅደስ ወደ አቅሷ ቀረብ እንዲያደርጋቸው ጠየቁ። በይተል መቅደስን በጣም ይወዱ ነበር ሙሳ አለይሂ ሰላም። በጠየቁት መሰረትም አላህ ወደዛ አስጠጋቸው። ወላከን መንገዱ ዳር ላይ ሞቱ። ነቢያችን አለይሂ ሰላቱ ወሰላም እዛ ቦታ ላይ ብሆን ቀብሩን አሳያችሁ ነበር ብለዋል አለይሂ ሰላቱ ወሰላም። ከዛ በኋላ ዩሻዕ ኢብኑ ኑን የሚባለው ሙሳ ኮትኩተው ያሳደጉት ወጣት የእሳቸውን ስራ ተረክቦ አላህ ነብይነትን ሰጥቶት ህዝቡን ማስተማር ቀጥሏል። የሙሳና የፍርዓውን ታሪክ አጠር ባለ መልኩ በዚህ ያበቃል። ከዚህ ታሪክ የምንማራቸው ትምህርቶች አሉ። ቅሷ በሚነገርበት ጊዜ ለትምህርት ነው፣ ለዓላማ ነው። ልቦለድ እንደሚሰማው ለጊዜው ብቻ ተደንቆ ተገርሞ ለማሳለፍ አይደል። ፈቅሱሲል ቀሰሰ ለዓለሁም የተዘከሩን ተብሎ እሷን ንገራቸው ይገሰጹ ይሆናል ይማሩ ይሆናል ተብሏል። ከዚህ ከምንማረው ባጥል፣ ግፍ፣ በደል ምንም እንኳ ቢቆይ ዙፋኑ ምንም ቢገዝፍ የሆነ ሰዓት ላይ ግፉ ያልቃል፣ ዙፋኑም ይወድቃል። ፍርዓውን ለስንት ዓመታት ሰዎችን አዛ ሲያደርግ እንዳልኖረው መጨረሻ ላይ አላህ እንዲዋረድ ውሃ ላይ እንዲሞት መጨረሻ ላይ ሬሳው ዳርቻ ላይ ወጥቶ እንዲወድቅ አላህ አድርጓል። ስለዚህ ግፍን ልንፈራ ልንጠነቀቅ ይገባናል። እንደዚሁ ደግሞ ሙእሚኖች ምንም በደልና ጭቆና ቢበዛባቸው የሆነ ጊዜ ላይ ጭቆናው እንደሚያበቃ ሊያውቁ ይገባቸው፣ ሊሰብሩ ሊታገሱ ይገባቸው። በሰብር ሁሉም ነገር ይገኛል። ወጀዐልናሁም አኢመተን የህዱነ ቢአምሪና ለማ ሰበሩ ወካኑ ቢአያቲና ዩቂኑን ብሏል አላህ ስለ በኒ እስራኤሎች ሲናገር። የዲን መሪዎች አረግናቸው በታገሱ ጊዜ፣ ባወረድነው አንቀጽ በተአምር ባመኑ ጊዜ ብሏል። ኢማንና ሰብር ካለ ሁሉም ነገር ይገኛል። ለዚህም ነው ሸይኹል ኢስላም ተይሚያ ቢሰብሪ ወልየቂኒ ቱናሉል ኢማመቱ ፊዲን ያሉት። በትዕግስትና በትክክለኛ ኢማን መሪነትና የዲን የበላይነት ይገኛል ያሉት ረሂመሁላሁ ረሕመተን ዋሲዐ። ስለዚህ ሰብር ልናደርግ ይገባናል። ለዚህ ነው ሙሳ አለይሂ ሰላም ህዝቦቻቸውን እስተዒኑ ቢላሂ ወስቢሩ፣ ሰብር አድርጉ ከአላህ እገዛ ጠይቁ አሏቸው፣ ፍርዓውን መከራውን ሲያበዛባቸው። ከዛ መጨረሻው የሚያምረው አላህን የሚፈራ ሰው እንደሆነም ከዚህ እንረዳለን። ወከዛሊከ ኑንጂል ሙእሚኒን ብሎ የብዙ ሰዎችን ታሪክ ነግሮን የብዙ ነቢያትን ታሪክ ነግሮን ነጃ እንዳወጣቸው እንዳዳናቸው ነግሮን በየትኛውም ዘመን ላይ የሚገኝ ሙስሊም ግለሰብም ይሁን ማህበረሰብ አላህን ከፈራ በዚህ መልኩ እናድነዋለን። እንደዚሁ ደግሞ ከቀደር መሸሽ ምንም እንደማይጠቅም ከዚህ እንረዳለን። ፍርዓውን ጠንቋዮች በነገሩት መሰረት ህፃን ልጅ ይወለዳል፣ ንግስናህን ታጣለህ በሱ ሰበብ ተብሎ ነበረ። በዘመኑ የሚወለዱ ወንድ ልጆችን ሲያርድ ሲጨፈጭፍ ነበር። አላህ የቀደረው ነገር እኛ ስለሮጥን ስለሸሸን ዛሬ ከቤት አልወጣም ስላለን አይቀርም። እንደዚሁ ደግሞ ብዙ ነገሮችን እኛ ልንጠላቸው እንችላለን፣ ውስጣቸው ላይ ብዙ መልካም ነገር ይኖራል። የሙሳ እናት ልጇን ወንዝ ላይ ወስዳ ስትጥል ስጋት ነበራት። አላህ ግን መልሶ ወደ እሷ አምጥቶታል። ሙሳ በእጃቸው በስህተት ሰው ጠፍቶ ሀገር ጥለው ሄደዋል። መጨረሻ ላይ የሷሊህ የነብይ ልጅ አግብተዋል። ስራ ሰርተው ከብረው ወደ ሀገራቸው ተመለሰዋል። መሰደዱን እንደጠሉ ሁሉ ሲመለሱም ስጋትና ፍርሃት ላይ ሆነው እየተጓዙ ነበር። መሃል ላይ አላህ ተባረከ ወተዓላ የተቀደሰው ስፍራ ላይ ጠርቶ አናግሯቸዋል። አና ረቡክ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ብሏቸዋል። ረሱል አድርጎ ልኳቸዋል። ነገ ምን እንደሚመጣ አናቅም። አላህ ላይ መልካም ተስፋ ይኖረን፣ የሚደርሱብን ጫናዎችን እንቋቋም። ከዚህ ታሪክ ሙስሊም እህቶች ወጣቱ ተቃራኒ ጾታዎች በምን መልኩ መኗኗር እንዳለባቸው፣ ባዕድ ወንድ ከባዕድ ሴት ቀረቤታቸው ምን መምሰል እንዳለባቸውም ትምህርት እንወስዳለን። ሙሳና የሷሊሑ ሰው ወይም የነቢዩላህ ሹዐይብ ልጆች እንዴት ነበር የሚናገሩት? ማኸጥቡኩም አንድ ቃል ነው የተናገረው። እነሱም አባታችን እድሜው ስለገፋ ወጥቶ ማጠጣት ስለማይችል ልናጠጣ ተገደን የወጣ ነው፣ ከወንዶች ጋር መቀራረብ መነካካት ስለማንፈልግ ደግሞ እነሱ አጠጥተው ሲወጡ እንስሳቶቻችን እናግዳለን፣ ከዛ እናጠጣለን። አጠጥተውላቸው ሙሳ ጥግ ይዘው ነው ቁጭ ያሉት። ሴቶቹም ሌላ ቃል አላወሩም። ቤት ተመልሰው ሄደው ነው ያዩትን የተናገሩት። ሴት ልጅ ከማን መናገር እንዳለባት ልታቅ ይገባታል። ከማን ከመናገር መቆጠብ እንዳለባት ልታቅ ይገባታል። ከአባቷ የሆነውን ሁሉ አወራች፣ ተናገረች። ከአጅነቢዩ ወንድ ግን ምንም አላወራች። ሙሳም እንዴት ነሽ ምንድን ነሽ ብለው አልጠየቁ። ባለንበት ጊዜ ሴቶችም አደብ እየጣሱ ነው፣ ወንዱም አደብ እየጣሰም። የሀገሬ ሰው ነው፣ የአካባቢ ሰው ነው፣ አብረን የተማረን ሰው ነው፣ የአንድ መንደር ልጆች ነን እያሉ ግሩፖች ላይ ተሰብስበው ሲያወሩ፣ ስልክ ሲደዋወሉ፣ ሲቀልዱ ሲስቁ ነው የምናየው። መንገድ ላይ መኪና ውስጥ ከአጅነቢ ወንድ ጋር ሲስቁ ሲቀልዱ እናያለን ሴቶች።
አልፎ ሁሉ አጅነቢ ወንድን ቤታቸው ውስጥ አስገብተው አንድ ክፍል ላይ ያስቀምጠው ከሱ ጋር የሚበሉ የሚጠጡም ሁሉ አሉ። ይህ የሙስሊም ሴት ባህሪ አይደለም። ወንድን ስታናግርም አስፈላጊ ሆኖ ከተገኘ ነው የምታናግረው። ስታናግርም በመጠኑ ነው የምታናግረው። ወንዱም ደግሞ አላህን ሊፈራ ይገባዋል። አጅነቢ የሆነችን ሴት ሊያናግር ቀልቧን ሊረብሽ አይገባም። እነዚሁ ሴቷም ያለ በቂ ምክንያት ከቤት ልትወጣ አይገባም። ከዛ ከሙሳ ታሪክ በጉልበት ሰርቶ ገንዘብ ማግኘት እንደሚቻል በል አስፈላጊ እንደሆነ ጤና ያለው ጉልበት ያለው ሰው ለምኖ መተዳደር እንደሌለበት እንረዳለን። ለሥራም ያነሳሳ ታሪክ 8 ዓመት እኔ ጋር ተሰራለህ ከዛ ከነዚህ ሴት ልጆች ማል አንዷን እንድራሃለው ያሉትም እንዴት 8 ዓመት ሰራለው አላለም ሙሳ አለይሂ ሰላም። እሺ ብለው ውል ተፈራርመዋል። 10 ዓመትን ብታደርገው መልካም ነው ሲባል የተኛውንም ብናደርግ ብዙም ችግር የለውም ብለው 10 ዓመት ሁሉ እንዳገለገሉ ከኢብኑ አባስ ከነብዩ ተወርቷል። ከመስራት ይልቅ መለመን ማጭበርበር የሚፈልጉ ብዙዎች ናቸው። ወሀከዛ ከዚህ ቅሷ እንደምንረዳው ታላቅ ሴት ልጅ ያለች ታናሿ ብታገባ ብዙም ችግር የለውም። ኡሪዱ አን ኡንኪሐከ ኢሕዳ ኢብነተይ ሃተይን ነው የሚለው ቁርአን። ከነዚህ ሴት ልጆቼ አንዷን ልድርህ ፈልጋለሁ ነው። አንዷ ታላቅ ናት፣ አንዷ ታናሽ ናት። አሱግራ አልኩብራ እያሉ የተፍሲር ሊቃውንትም ጠቅሰዋል። እነዚሁ ደግሞ ባል ሚስቱን ወደ ፈለገበት ሀገር ይዞ የመሳፈር ይዞ የመጓዝ መብት እንዳለው ከዚሁ ቅሷ እንረዳለን። ሙሳ አለይሂ ሰላም 8 ዓመት ወይ 10 ዓመት ካገለገሉ በኋላ ቤተሰባቸውን ይዘው ተሳፈሩ ነው የሚለው አላህ ተባረከ ወተዓላ። አልሳፈርም ብላ ማመጽ አትችልም። اللهم ኢላ መጀመሪያ ንካህ ሲታሰር እገሌ የሚባለው ሀገር እንድታኖረኝ አልፈልግም ወይም እገሌ ከሚባለው ሀገር እንድታወጣኝ አልፈልግም ብላ ቃል አስገብተው በዚህ ቃል ተስማምተው ንካህ ታስሮ ከሆነ እገሌ ከሚባለው ሀገር አልወጣም እገሌ የሚባለው ሀገር ሄጄ መኖር አልፈልግም ማለት ትችላለች። እንዲህ አይነት ቃል ከሌለ መጀመሪያ ሚስት ባሏ ያኖራት ሀገር ላይ መኖር አለባት። ቤተሰቦቼን ትቼ አልሄድም ሀገሬን አልለቅም ልትል አይገባትም። ርዝቃችን የት እንደሆነ እንደማናውቀው ሁሉ ትዳራችን የት እንደሆነ አናውቅም። እዚህ ሀገር ላይ እንጂ አላገባም ያለች ሴት ልጅም ህይወቷን ልታቃጥል አይገባም። ከተጋቡ በኋላም ከአንድ ሀገር ወደ ሌላ ሀገር ባሏ መሄድ ቢፈልግ እኔ እዚህ ሀገር ነው መኖር ፈልገው ከፈለግ ካንተ ሄድ ልትልም አይገባም። ወሀከዛ ሙእሚኖች እርስ በርሳቸው ሊረዳዱ እንደሚገባ የሙእሚኖች ዲናቸው እምነታቸው አንድ እንደሆነ የእምነትን አንድ መሆን ተከትሎ ደግሞ መተሳሰብ መተዛዘን የሱ ችግር የኔ ችግር ነው የሱ ደስታ የኔ ደስታ ነው ልንል እንደሚገባም ከዚሁ ቅሷ እንረዳለን። ሙሳን አላህ ያዳናቸው ፍርዓውንን አላህ ያጠፋው ሙሐረም 10 አሹራ ቀን ላይ ነበር። ነቢያችን አለይሂ ሰላቱ ወሰላም የመዲና አይሁዶች ሲጾሙ አይተዋቸው ለምንድነው የሚጾሙት ብለው ሲጠይቁ አላህ ሙሳን ከፍርዓውን ያዳነበት ቀን ስለነበረ አላህን ለማመስገን ሙሳ ጾሙት። እኛ ደግሞ ሙሳ ስለጾመው እንደዚሁ ሙሳን አላህ ስላዳነ እሱንም ለማመስገን ብለን እንጾማለን። ነብዩ ሰለላሁ ዐለይሂ ወሰለም እኛ ከአይሁዶች ይልቅ ለሙሳ ቅርብ ነን ሙሳም ለኛ ቅርብ ነው ብለው ነብዩ ጾመዋል እንዲጾምም አዘዋል። የሙሳን ታሪክም ነብዩ ላይ የወረደው ቁርአን ላይ አላህ በሰፊው ዳስሷል። ይህ ምን ያሳያል? ሙእሚኖች ጊዜ ቦታና ቋንቋ ከለር ሳይገድባቸው በመሃላቸው አንድነት ሊኖር እንደሚገባ አብረው ሊታመሙ አብረው ሊደሰቱ እንደሚገባ የሚያሳይ ነው። አንድ ሩቅ ሀገር ላይ ያለ ሙስሊም ቢታመም ቢቸገር ሌላኛው ሀገር ላይ ያለው ሙስሊም ሊታመም ሊቸገር ይገባል። በአካል ደርሶ መርዳት ከቻለ ደርሶ ሊረዳው በአካል መድረስ ካልቻለ በዱዓ ሊረዳው ሊያስበው ይገባል። የሙሳ ድል የኛም ድል ተደርጎ ነው ነብያችን ሰለላሁ ዐለይሂ ወሰለም ለሙሳ ከነሱ ይልቅ እኛ ቅርብ ነን ያሉት። ሙሳና አማኞቹ የዳኑበትን ቀን እንዲጾም ያዘዙት ነብዩ ሰለላሁ ዐለይሂ ወሰለም። ወሀከዛ እርስ በርሳችን ልንረዳዳ ልንዋደድ ልንደጋገፍ ልንተሳሰብ ልንተዛዘን ይገባናል። አላህ ተባረከ ወተዓላ በሱ ፍርሃቻ የተሞላ ጥበብን የታደለ ልቦና ይስጠን ከፊትና ይጠብቀን። አላህ ካወረደው ወህይ ከሚጠቀሙ ባሮቹ ያድርገን። هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى سائر الأنبياء والمرسلين وعلى صحابته الغر الميامين ومن تبعهم بإحسان إلى يوم الدين والله تعالى أعلم. السلام عليكم ورحمة الله وبركاته.